ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ሰሞኑን በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል የሚለው ስጋት በብዙዎች ዘንድ እየተነሳ ይገኛል። ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በድንበር አካባቢ ሰራዊቱን ማስጠጋቱን ተከትሎም ይሄው ስጋት እየተጠናከረ መምጣቱን ነው መረጃዎች የሚያመለክቱት። የተለያዩ ዓለም አቀፍ ተቋማትም ጦርነቱ ከተቀሰቀሰ አጠቃላይ ቀጠናዊ ቀውስ ሊከሰት ይችላል የሚለውንም ስጋታቸውንም እየገለጹ ይገኛሉ። በቅርቡ አንድ የኔዘርላንድ ተቋም በዚህ ዙሪያ እንዳሰፈረው ጽሑፍ ከሆነ በኢትዮጵያና በኤርትራ መሃል ጦርነቱ ከተቀሰቀሰ ወደ አውሮፓም ቀውሱ የመሻገሩ እድል ሰፊ ነው ሲል ነው በጥናቱ ያመለከተው። ለመሆኑ የኢትዮጵያና የኤርትራን ጉዳይ ኤርትራውያን እንዴት እየተከታተሉት ይገኛሉ? በኤርትራ በዚህ አንጻር ምን እየተባለ ነው? ኤርትራዊውን የማህበራዊ ሚዲያ አንቂ አክሊሉን ሳህልን ጋብዣዋለሁ። እንድትከታተሉ በአክብሮት እንጠይቃለን። መልካም ጊዜ። ጤና ይስጥልን አክሊሉ። ሰላም መሳይ፣ እንዴት ሰነበት? ሰላም ነው ወይ? ደህና ነው ወይ? እንዴት ነህ? አለን። እንግዲህ ከረጅም ጊዜ በኋላ ተገናኘን። ባለፈው በዚሁ በኢትዮጵያና በኤርትራ መሀል ስላሉት አንዳንድ ጉዳዮች መወያየታችን ይታወሳል። ከዛ በኋላ ብዙ ክስተቶች ተስተናግደዋል። አሁን ደግሞ ያለንበት ሁኔታ ጦርነት የሚሸቱ ነገሮች አሉ። ምናልባት ይሄ ምን ያህል የሚሰጋው ጦርነት ይከሰታል ወይስ ዝም ብሎ እንደዚሁ በፍጥጫ ከርሞ በኋላ ላይ ሊረግብ ይችላል? እንግዲህ እንወያይበታለን። ያለውን ሁኔታ እናነሳለን። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ በአስመራ ለሚገኙ ዲፕሎማቲክ ማህበረሰብ አካላት እንደዚሁ በወቅታዊ ጉዳይ ላይ ማብራሪያ መስጠታቸውን ነው የሰማነው። እሱንም እናነሳለን። ግን እንዲሁ እንደ አንድ ኤርትራዊ በኤርትራ ምናልባት ያለውንም ሁሉንም ነገር ትከታተላለህ። ኤርትራውያን ካለው ሁኔታ አንጻር ምን እየተሰማቸው ነው? ስጋት አላቸው ወይ? ጦርነት ይፈነዳል ብለው ከዚህ አንጻር ምን እየተባለ ነው የሚለውንም በዛ በእናንተ አካባቢ ያለውንም ትገልጽልናለህ። በቅድሚያ ግን አንተ ምን እየተከታተልክ ነው? ምንድን ነው የሚታየው? በግራና በቀኝ ያለውን ሁኔታ እንዴት እየተከታተልከው ነው? አመሰግናለሁ መሳይ። ረጋ ብለህ ሁኔታውን ስትከታተል ብዙ ነገር ማገናዘብ፣ ብዙ ነገር ማውጣት ማውረድ፣ ብዙ ነገር ለምን ሆነ፣ እንዴት ይሆናል፣ ምንስ ያስፈልጋል፣ ምክንያቱስ፣ መንስኤውስ፣ የዓለም ህግጋትን በተመለከተ የአፍሪካን ድርጅት ህግ አለ፣ የተባበሩት መንግስታት ድርጅት ህግ አለ። በተለይ ደግሞ ኢትዮጵያ የአፍሪካን ድርጅትና የብዙ የተለያዩ የዓለምና የአፍሪካ ትላልቅ ድርጅቶች መቀመጫ እንደመሆኗ መጠን በዚህ ሳምንት ወይ በዚህ ጊዜ የሚነሱ ነገሮች የሚወሩ ነገሮችን ስታስብ እንደዚህ አይነት ማለት ላይክ የሽፍትነት አይነት ማለት ይችላል። የሽፍትነት አይነት ሁኔታ መኖር አለበት ወይ? አስፈላጊ ነው ወይ? የሚል ብዙ ጥያቄ ይመጣል። እሱን ሁሉ ወደ ጎን ትተህ ግን ምናልባት ባለፈው ጊዜ የዶክተር አብይ አህመድን መንግስት እንዲያንሰራራ ወይ ደግሞ ኢትዮጵያ ውስጥ የነበረውን ሁኔታ አብራችሁ ወይ ደግሞ ውጭም ውስጥም ከጎኑ ቁማችሁ ላበረከታችሁት ነገር ቁጭት ይሰማችኋል ወይ ላልከው ነገር ቁጭት ሳይሆን የሚሰማን ሁሉ ጊዜ የእምነት ማጣት ነገር ይሰማናል አልኩና እሱን ነው መጀመሪያ ማመጣው። የእምነት ማጣቱ ችግር የሚመጣ ከኢትዮጵያ መንግስት ወይ ደግሞ ስፔሻሊ አሁን ካለው የዶክተር አብይ አህመድ መንግስት ወይ ደግሞ የብልጽግና ፓርቲ ብዙ ጊዜ ራስን ችላ ቤት ውስጥ ያሉ አንዳንድ ችግሮችን መፍታት ሲያቅተ እጅ ከምትቀስርበት ሰው በባሰና በከፋ ምስቅልቅሉ በወጣ የኢኮኖሚ ኑሮ፣ የሰላም ማጣት፣ የእርስ በርስ ጦርነት በአንድ ሀገር ህዝብ ላይ በጀትም በሚግም በድሮን በታንክ በመድፍ ጦርነት ሲጀምር ያን የግድ ተጠያቂ የምታደርገው ሰው ትፈልጋለህ። ለዛ ደግሞ አንድ ቪክቲም የሚሆን ታነሳለህ ማለት ነው። ስለዚህ ሁኔታውን ሳይሆን ከኢትዮጵያ መንግስት በኩልና የኢትዮጵያ መንግስት ደግፈው ወይ ደግሞ ከትላልቅ የመንግስት ባለስልጣናት የሚሰጠው አስተያየትም ሆነ ትንታኔም ሆነ ቴሌቪዥን ላይ ቀርቦ የሚናገሩትን ነገር ስሰማ በትክክል አሁን እነዚህ ሰዎች የ3000 ዓመት ታሪክ አላት ኢትዮጵያን የሚመሩ ናቸው ወይ ትላለህ አንዳንዴ። በዚህ ሰለጠነ በሚባልበት ዘመን ግሎባላይዜሽን በሚባልበት ዘመን እያንዳንዱ ሰው ድንበሩንና አገሩን ይዞ
ከአካባቢ ሀገሮች ጋር በኢኮኖሚ ለማደግ በሚሰራበት ሰዓት እንዴት ነው እንደዚህ አይነት ነገር የኢትዮጵያ መንግስት ተሻግሮ እነ ብሬክስ የሚባል ማህበር ውስጥ እየገባ እንዴት ነው እዛ አካባቢ ያሉ ሀገራትን ስጋት ውስጥ ከቶ ጦርነት ለመቀስቀስ የሚነሳው? ማንም ወራሪ በሌለበት ማንም እንዋጋለን በማይልበት ሰዓት ጦርነት ከበሮ በማይመታበት ሰዓት ከኢትዮጵያ መንግስት በኩል እንደዚህ አይነት ልንወረር ነው፣ የውጭ ጠላት አለ፣ ታሪካዊ ጠላት አለ፣ እንደመኞቻችን እያልክ እንደዚህ አይነት ነገር የሚነገር ለምንድን ነው ብለህ ትጠይቃለህ። መጨረሻ ላይ ገምግመ የምትሰጠው መልስ ውስጥ ማስተዳደርና ውስጥ መምራት ሲያቅት ካንተ ያነሰም ይሁን የተለቀም ይሁን ሊመታኝ ነው እያልክ እንደዚህ አይነት ነገር ይነሳል ማለት ነውና ያለን አስተያየት ይሄ ነው። ጠቅለል ብዬ ዲፕ ሳልገባ ማለት ነው። አክሊሉ እንግዲህ በአብይ አህመድ አገዛዝ በኩል የጦርነት ዝግጅቶች እንዳሉ ምንም ጥርጥር የለውም። እንግዲህ በቪዲዮም እንደምንመለከተው ከሆነ ወደ አፋር አካባቢ በርካታ ከባድ መሳሪያዎች ተጭነው ሲጓጓዙ እያየን ነው። በትግራይ በኩልም እንደዚሁ በሁመራ አካባቢም አንዳንድ እንቅስቃሴዎች እንዳሉ መረጃዎች ያመለክታሉ። በኤርትራም በኩል እንዳለ ነው የሚነገረው። ኤርትራ በዚህ ደረጃ ለጦርነቱ ምናልባት ዝግጅት እያደረገች ነው። አንዳንድ የሳተላይት መረጃዎች እንደሚያመለክቱት ኤርትራ ጦሯን እያንቀሳቀሰች ነው። በተለይ በአሰብና በአንዳንድ በባድመ አቅጣጫ ዛላምበሳም እንደዚሁ ጦሯን እያንቀሳቀሰች ነው ወይም ደግሞ እያስጠጋች ነው የሚለው ነገር በስፋት ይነገራል። ያው የሳተላይት ኢሜጆችም ምስሎችም ያንን ያሳያሉ። ይሄ በዚህ ጉዳይ ላይ ምን ማለት ይቻላል? እኔ በዚህ ባለፈው ፌብሩዋሪ እዛ ኤርትራ ነበርኩኝ። የፈንቅል በዓል ምክንያት በማድረግ እዛ ነበርኩኝ እና የጦርነት ቅስቀሳ ከኢትዮጵያ መንግስት በኩል በሚነሳበት በሚነገርበት ሰዓት እዛ ነበርኩኝ። ኤርትራ ውስጥ ቁጭ ብለህና ከኤርትራ ከወጣ በኋላ በስልክም በምንም የምታገኛቸው ይሄ የሚባለው ጦርነት የሚያስነሳ ወይ ጦርነትን ለመከላከል የሚደረግ አዲስ የወታደር የመሳሪያ ምናምን እንቅስቃሴ ብዙ አይታይም፣ አይሰማም። ምናልባት የኤርትራ መንግስት ለረጅም ዓመታት ለረጅም ጊዜ ከሚይዘው ሚስጥራዊ ወታደራዊ እንቅስቃሴ አንጻር ሊሆን ይችላል። አንድ መገንዘብ ያለብን ነገርና ማወቅ ያለብን ነገር የኤርትራ መንግስትም የኤርትራ ህዝብም ማንኛውም የሚያውቀውና ማወቅ ያለበት ነገር ግን የኤርትራ ህዝብና መንግስት በማንኛውም ሰዓት የኤርትራን ዳር ድንበር ለመከላከል ኤርትራ ውስጥ ለሚቃጣ ማንኛውም አይነት የጦርነት ተግዳሮት ይሁን ሰላም የማሳጣት እንቅስቃሴ እርምጃ ለመውሰድ ሁሉ ጊዜ ዝግጁ ነው። በወታደራዊ ኃይል በኩል በመሳሪያም በሰራዊትም በማንኛውም ሰዓት የኤርትራ መንግስትና የኤርትራ ህዝብ ዝግጁ ነው። ይህን ስለ ኤቭሪ 6 months ወይ ደግሞ በአመት አንዴ የሚሰጥ ወታደራዊ ስልጠና አለ። ያ ስልጠና ወታደሩ ተመርቆ ከሳዋ ከወጣ በኋላ ለረጅም ጊዜ የሳምንት የሁለት ሳምንት የሶስት ቀን ሊሆን ይችላል ወታደራዊ ታዕሊም ወይ ደግሞ ልምምድ ይደረጋል። ሁሉ ጊዜ ያለ ነገር ነው ይሄ። እንደዚህ አይነት ለየት ያለ ነገር በሚመጣበት ሰዓት ደግሞ የኤርትራ መንግስት የግድ ነው ማለት ካልወጋን ካልወረርን እንደሚባለው የባህር በር ካላገኘን በሰላም የሚሆን በጉልበት በሚባልበት ሰዓት ደግሞ የማንም ሀገር መንግስት ዝም ብሎ ቁጭ ብሎ ያያል ወይ ይጠብቃል አይባልም። ኢቭን ዶ ኤርትራ መንግስት ቅድሚያ የሚሰጠው ነገሮች እንዲሰክኑ በኤርትራ ላይ ለሚቃጣ ማንኛውም አይነት ጥቃት ወይ ደግሞ እንደዚህ አይነት ዛቻ ሳይሆን በማንኛውም የጎረቤት ሀገር ለሚነሱ ነገሮች ሰላምንና ሰከን ማለቱን ያስቀድማል ሁሉ ጊዜ። ያን ካስቀደመ በኋላ ለሚመጣው ነገር ግን ሁሉ ጊዜ በቁርጠኝነት የተዘጋጀና የሚዘጋጅ የሰውም ሆነ የመሳሪያም ሆነ ምንም የሚያስቸግር ነገር የለም። ይሄ የሚባለው ብዙ እንቅስቃሴ ወታደራዊ እንቅስቃሴ የለም በኤርትራ በኩል የሚል ነው ምናልባት በአንተ በኩል እየተገለጸ ያለው። ምክንያቱም በዚህ ደረጃ በአብይ በኩል ሰራዊት ወደፊት እየተገፋ መደበኛ ከዚህ በፊት በተለየ ሁኔታ የተደረገ ወታደራዊ ዝግጅት የለም የሚለው ነገር ምናልባት እንደ አንድ ሀገር ጦር አዘምታለሁ ወራለሁ የሚል አካል ወይም ጎረቤት ሀገር ባለበት ኤርትራ ምንም አይነት የጦርነት ዝግጅት እያደረገች አይደለም የሚለው ምን ያህል ያስኬዳል? ያሱን እኮ ነው ቀደም ብዬ እንዳልኩ የኤርትራ ሰራዊትና የኤርትራ ህዝብ ሁሉ ጊዜ የኤርትራ መንግስት እንደዛ ማለት ነው ሁሉ ጊዜ ስታንድ ባይ ነው፣ ሁሉ ጊዜ በተጠንቀቅ ነው። አሁን ልክ ከመጣው ከሁለት ሳምንት በኋላ 37ኛ ዙር የቮኬሽናል ትሬኒንግ ተማሪዎች ከሳዋ ተመርቀው ወጥተዋል።
ቲቪ ላይ ምናምን ላይ ካየ ከተከታተልን ማለት ነው። እነዚህ ሰዎች ላስት ይር ከወጡ በኋላ አሁን ደግሞ ለሁለተኛ ጊዜ የወጡ በ19 በ20 ሺህ የሚጠጉ ወጣት ምልምል ወታደሮች በከባባድ መሳሪያና በማንኛውም አይነት የባህር ኃይል፣ የአየር ኃይል፣ የምድር ኃይል በጸጥታና ሰላም አስከባሪ በሌላ ማንኛውም አይነት ትሬኒንግ የሰለጠኑ ወጣቶች የሚመረቁበት ነው። ይህ ማለት በቀጥታ ወደ ምን ይወስዳል? የኤርትራ መንግስት በማንኛውም ሰዓት ዝግጁ ነው ማለት ነው። ኤቭሪ ይር ከ19 እስከ 23 ሺህ 22 ሺህ 21 ሺህ ወጣት ወታደሮች ወይ ደግሞ ወጣት ምልምሎች የሚወጡበት ሀገር ኤርትራ ነው። በተመሳሳይ መልኩ ግን እንደዚህ አይነት ነገር ሲነሳ ልክ ኢትዮጵያ ውስጥ እየተደረገ እንዳለው መድፍ ማሳየት፣ ታንክ ማሳየት፣ ጌታቸው ረዳ እንዳለው ድሮን በዚህ በኩል አለፈ ምናምን እዚህ አይነት ነገር ኤርትራ ውስጥ ላታይ ትችላለህ? አታይም። ምናልባት ለዚህ ማረጋገጫ የሚሆነው የቪኦኤ ጋዜጠኛ ዶክተር ተወልደ ወልደ ገብርኤል እዛ ነበርና ከዛ እንደመጣ ምን ጠይቀው ነበርና ያለው መልስ በቀጥታ እነግራለሁ። ኤርትራ ውስጥ ነበርኩኝ ያየሁት አዲስ ወታደራዊ እንቅስቃሴ የለም አለ። በአጽዕ ነው የነበረው። እዛ አካባቢ በሙሉ ተንቀሳቅሷል ባህር አካባቢና እንዲያውም ወታደሩ በሙሉ በየዓመቱ የሚደረግ የእዝ ወይ ደግሞ የወታደሮች የስፖርት በዓል የስፖርት ሳምንት በማክበር ላይ ነው ያለ። ግን አንዳንድ ወሬ የምንሰማው ወይ የሚሰማ አለ። ታዕሊም ማለት ተሃድሶ ማለት ነው። እያንዳንዱ ወጣት ወይ እያንዳንዱ ወታደር በምድብ ቦታው ተመልሶ ገብቶ ስታንድ ባይ ወይ ሬዲ እንዲሆን የሚሰማ ወሬ ነው እንጂ ኦፊሻሊ የሚታይ ነገር የለም ብሏል። እኔም እሱን ነው የማሰምረው። ያ ማለት ግን የኤርትራ መንግስት በዚህ ጉዳይ ላይ ሸለልተኝነት አለው ማለት አይደለም። በፍጹም ሜቢ የማይተኙበት ነገር ቢሆንና በተጠንቀቅ በማንኛውም መልኩ ማለት ነው በአየር መከላከያም ይሁን በታንከኛውም ይሁን በባህረኛም በእግረኛም ቢሆን በተጠንቀቅ የሚቆሙበት ሰዓትና ጊዜ መሆኑ ደግሞ ማወቅ አለብን። ይህንን ነው እኔም የማውቀው። ግን የሚባለው ጋጋታ ሰራዊት ተንቀሳቀሰ፣ መሳሪያ ከዚህ ወደዚህ ተጠጋ ምናምን ብዙ አይታይም። ያ አልታየምና አልተነገረም ማለት ግን ከኢትዮጵያ በኩል ይሆን ከሱዳን፣ ከጅቡቲ፣ ከአጓራባች ማንኛውም ማለት ነው እንኳን እንዲህ አይነት ፍከራ እንኳን እንደዚህ አይነት ሽለላ ይቅርና በማይኖሩበት ሰዓት የኤርትራ ሰራዊት ሁሉ ጊዜ ስታንድ ባይ ነው፣ መጠኑ ቢበዛም ቢያንስም ማለት ነው። ስለዚህ ኦፊሻሊ የምታየው ቴሌቪዥን ላይ ጋዜጣ ላይ ወይ ደግሞ የክፍለ ሰራዊቱ አዛዦች በየሚዲያ ወጥተው እንደዚህ ተዘጋጅተናል፣ እንደዚህ አድርገናል፣ እንደዚህ ካልወረርን ይህን ያህል ታንክ፣ ይህን ያህል መድፍ፣ ይህን ያህል ተተኳሽ አንቀሳቅሰናል ብለውም አያውቁም አይሉምም። በዚህ ሰዓትም አይባልም። ያ ማለት ግን የምደግመው ነገር ለማንኛውም ጥቃት ማንኛውም አይነት ኤርትራን ሊነካ የሚችል ኃይል በሚንቀሳቀስበት ሰዓት ግን አጸፋ የሚሰጥ የአየር ኃይል፣ የባህር ኃይል፣ የምድር ኃይል፣ እግረኛ ሰራዊት ሬዲ እና ስታንድ ባይ የሆነባት ሀገር ነች። መሳይ አክሊሉ እንግዲህ በቅርቡ ነው ከኤርትራ የመጣሁት ብለሃልና ምናልባት ይሄ የጦርነቱ ወሬ ከተጀመረ በኋላ ነው የሄድከውና ህዝቡ ምን ይላል? ስጋት አለው ጦርነቱ ውስጥ እንገባለን የሚል? ሁለት አይነት ስጋት ነው ሁሉ ጊዜ ኤርትራ ውስጥ ያለው። ሁለት አይነት ስጋት ነው ያለው እና አንደኛው ስጋት ምናልባት ቲቪ ላይ ተከታትለ ከሆነ ኤርትራ እዛ ያለው ማለት ነው የ50ኛ ዓመት ታጋይ ያልነበሩ ንጹሃን ሲቪሊያን ዜጎች ላይ በኃይለ ሥላሴም በደርግ ጊዜም የተደረገ የመግደል ሁሉ አይነት ግድያ ቡና ቤት ውስጥ እያሉ እየጠጡ ፋብሪካ ስራ እያሉ ከስራ የሚገቡ ሰዎች በተለያየ አጋጣሚ የተገደሉ ግን ሲቪሊያን የሆኑ ሰዎች የ50ኛ ዓመት ዝክር ነበር እና ሁሉ ጊዜ ስጋቱ የኤርትራ ህዝብ ኢትዮጵያ ውስጥ የሚሆን ኤርትራ ውስጥ የሚሆን ሱዳኑ ማንኛውም ቦታ እንደዚህ አይነት ዜጎች ያለምንም ምክንያት ጦርነት ውስጥ ገብተው እንዳይጠፉ፣ ስድራ ቤት እንዳይበታተን፣ የሀገር ሀብትና ንብረት እንዳይወድም ስጋት አለው። ምክንያቱ ከ50 ከ30 ዓመት በላይ ጦርነትን በተግባር ያየ ህዝብ ስለሆነ እንደዚህ አይነት ነገር እንዲመጣና እንዲደገም አይፈልግም። ይህ አንድ ስጋት ነው። ይህ ስጋት ነው። ሁለተኛው ነገር ግን የግድ ተኮኖ ከተገባ ምንም አማራጭ ስለሌለ ተገደ የምትገባበት ነገር እስከሆነ ድረስ ደግሞ ህዝቡ መንግስትም ሰራዊትም ዝግጁ ነው። ሁለተኛው ስጋት ግን አስፈላጊ ነው ወይ? ለምን? ምንድነው ምክንያቱ የሚባል ነገር ሁሉ ጊዜ ኤርትራ ውስጥ ስጋት ነው። የኤርትራ መንግስት በኩል በህዝቡም በኩል ስጋት ነው። ለምን? ምክንያቱ ምንድነው?
እንደዚህ አይነት የጦርነት ዜማና ሙዚቃ ጋጋታ ከኢትዮጵያ መንግስት በኩል በተለይ በዚህ ሰዓት ደግሞ ከዶክተር አብይ አህመድ መንግስት ወይ ደግሞ ከብልጽግና ፓርቲ ትላንት ተደምረናል ተብሎ ስንት ነገር የተደረገ የኤርትራ መንግስትን የኤርትራ ህዝብን የኤርትራ ሰራዊትም አስመራም ሆኖ ውጭም ሆኖ ብዙ ዋጋ ለከፈለለት መንግስትና መስተዳደር ኢትዮጵያ ውስጥ ለነበረው ቀውስ ከዛ ባለፈ እንዳይሄድ እንዲረጋጋና እንዲሰክን ዋጋ የከፈለ መንግስትና መንግስታዊ መዋቅር ያለው ህዝብ ላይ ጦርነት ማወጅ ወይ ደግሞ በሐሰት ትንኮሳ ኤርትራ ልትወረን ወይ ኤርትራ ልትወጋን እየተዘጋጀች ነው በሚል ምክንያት እንደዚህ አይነት ነገር ሲመጣና ሲነሳ ኦፍ ኮርስ ስጋት ይኖራል። አሁንስ ምን ሊመጣ ነው? ለምን? ከዛ በኋላስ ማለት አንድ ነገር ጀምረው የሚያልቅ እስካልሆነ ድረስ ሁሉ ጊዜ ስጋት ይፈጥርብሃል። ያ ስጋት አይሰማኝም ካልክ ትንሽ የጤና መታወክ አለ ማለት ነው። በሁለተኛው በኩል ደግሞ ኢትዮጵያ ውስጥና በኢትዮጵያ በኩል የሚወራውን ያህል የጦርነት ነገር ኤርትራ ውስጥ በፍጹም አይሰማም፣ አይወራም። ያ የሆነበት ዋናው ምክንያት ደግሞ በኤርትራ መንግስት በኩል ቲቪ ላይ ሚዲያ ላይ ሊወጉን ነው፣ ሊወሩን ነው፣ ልንወጋቸው ነው፣ ልናሳያቸው ነው እንደዚህ አይነት ነገር ስለማይሰማ ህዝቡ ከሶሻል ሚዲያ ነው አብዛኛው ነገር የሚያየው። ከሶሻል ሚዲያ የሚሰማውን ነገሮች ደግሞ 50-50 ነው የሚቀበለው። 50 ይቀበለዋል፣ ትክክል ነው፣ እውነት ነው፣ ጦርነት ሊመጣ ነው ይላል፣ ስጋት ያድርበታል። 50 ከመቶ ደግሞ አይ ውሸት ነው፣ የሚዲያ ነው፣ እንደዚህ ነው የሚባል ነገር ሰው ሁለቱንም ይዞ የሚሄድ ህዝብ ነው ያለ። በዋናኝነት ግን ምክንያቱ ምንድን ነው? ኢትዮጵያ መንግስት ኦሎፈሳደም ብድግ ብሎ ኤርትራን ካልወጋን ወይ ካልወረረን ወይ በአፋር ወይ በመኒ በሑመራም ይሁን በምንም ይሁን ካልወረርን የሚልበት ምክንያት ምንድን ነው? ያ ነው ዋናው ጥያቄ ከስጋት በላይ መሳይ። ምናልባት ያው ተመልካቾች አንተ ከየት እንደሆንክ ያውቃሉ ብዬ ነው ባለፈው ስለቀረብክ ለአዲስ አንተን እዚህ አንከር ሚዲያ ላይ ለሚከታተል ከዚህ ከአሜሪካ ሚኒያፖሊስ መሆኑን ለመግለጽ ነው። በማህበራዊ ሚዲያ ላይ በተለያዩ ሚዲያዎች ላይ የኤርትራን እንደዚሁም በዛ ቀጠናዊ ጉዳዮች ላይ በማተኮር በተለያዩ ሚዲያዎች ላይ በራሱም በግሉም የሚቀርብ የሚያስተላልፍ ብዙ ፕሮግራሞችን የሚሰራ ነው። የማህበራዊ ሚዲያ አንቂ ነው አክሊሉ። እንግዲህ አክሊሉ አብይ አህመድ ምንም ሆነ ምን ከተለያዩ ባለስልጣናት የምንሰማቸው ነገሮች ነገ ጦርነት አይቀሬ መሆኑን የሚያሳዩ ናቸው። ለምሳሌ በቅርቡ ፊልድ ማርሻል ብርሃኑ ጁላ በአድዋ በዓል መታሰቢያ መድረክ ላይ በቅርቡ የቀይ ባህር አካል እንሆናለን አሉና ግን በሰላም የሚለውን ቃል ጨምረውበታል። ምናልባት ወታደራዊ መኮንን ወይም ደግሞ አዛዥ ስለሆኑ እሳቸው በዚህ ደረጃ የቀይ ባህር አካል እንሆናለን ማለታቸው በፊት ከነበረው አንጻር ስንመለከተው አሁንም አጀንዳው አለ፣ ከጠረጴዛ ላይ አልወረደም። በኃይልም ይሁን በሰላም የሚለው የአብይ አህመድ በፊት አቋም አሁንም እንዳለ ነው ብለን እንድንወስድ ያደርገናል። የተለያዩ የብልጽግና ሚዲያዎች የመንግስት ሚዲያዎች ከአሰብ ጋር በተገናኘ አጀንዳዎችን ወደፊት እየገፉ ይገኛሉ። ስለዚህ በአንድም ይሁን በሌላ የሆነ ነገር ሊኖር ይችላል በሚልም ህዝቡም እንዲህ አይነት ግምት ወስዷል። የአብይ አህመድን ባህሪም በማየት ሰውየው ከጦርነት ውጭ ምንም አማራጭ የሚታየው አይደለም። አንድን ነገር በጦርነት በኃይል ማስፈጸምን ሁሉ ጊዜ እንደ መጀመሪያ ቅድሚያ ምርጫው የሚያደርግ ሰው ስለሆነ አሁንም ከኤርትራ ጋር የግድ አሰብን እንይዛለን፣ የባህር በር ይኖረናል የሚለውን አቋሙን በጦርነት ተፈጻሚ ለማድረግ መሄዱ አይቀርም የሚለው ግምት በብዙዎች ዘንድ ጠንክሮ እየመጣ ነው። ከዚህ አንጻር በግልህም ሆነ እንደው እናንተ አካባቢ ያለውን የኤርትራውያንን ስሜት እንድትገልጽ ነው። አብይ አህመድ ጦርነት አይከፍትም ብሎ መደምደም ይቻላል? መጀመሪያ ያው ኢታማዦር ሹሙም ፕራይም ሚኒስተር አብይ አህመድም ከአንድን ስራ የምትቀዳው ውሃ ሁሉ ጊዜ አንድ አይነት ውሃ ነው። ከአንድ ኦፊስ ውስጥ የሚወጣ መግለጫና አነጋገር ተመሳሳይነት ሊኖረው የግድ ነው። ዶክተር አብይ አህመድ ብዙ ሰዎች ቀይ ባህር ስንል ከኤርትራ ጋር የምንዋጋ ወይ ስለ አሰብ ምጽዋ የምንናገር መስሏቸው ነበር። እኛ ግን ከሶማሌላንድ ጋር ነው የጨረስነው ያለበትን አስታውስና ከዛ መለስ ብሎ ደግሞ እኛ የቀይ ባህር አባል እንሆናለን ስንል በኃይል በጦርነት የአፍሪካ ጎራባች ወንድሞቻችንን በመውጋት ሳይሆን በድርድርና በሰላም ነው ብሎ ነበር። እንደዚሁም ኢታማዦር ሹሙ
እኛ በወታደራዊ ኃይል በጣም የመነጠቅን ስለሆን የአሜሪካ የራሻ የአንዳንድ ሀገር ወታደሮች እኮ አሰልጥኑልን ወታደሮቻችንን መጥታችሁ አሰልጥኑልን ይሉናል እና በኃይልም በግድም ባህር እንፈልጋለን ያለበና ከዛ መለስ ብሎ ደግሞ ኢትዮጵያ ወራም ተወራም አታውቅም በሰላማዊ በሆነ መንገድ ነው ባህር የምንጠይቀው። አንዳንዴ ባህርን ጠይቃለን ስትል መጠየቅ የምትፈልገውን አካል ማንን ነው መጠየቅ የምትፈልገው? ምን አይነት ጥያቄ ነው? ጥያቄውስ አንተ ስለፈለክ ብቻ ይሳካል ማለት ነው ወይስ በዛ በኩል ያለው ደግሞ የባህር ባለቤት ነኝ የሚለው ጥያቄን በመል ያየዋል? ኢንተርናሽናል ህግ አለ፣ ባለም የቆመ ህግ አለ ይባላል። በዛ ህግ መሰረት ነው የምትጠይቀው ወይስ ይገባኛል ይገባኛል ካልክ መውረር ማለት ነው። እና እንደዚህ አይነት መውረር የሚባል ነገር ደግሞ አንተ ራስ ውስጥ ማትቀበለው ከሆነ የአድዋ ድል መታሰቢያ ብለህ የምታከሩበት እኮ ስላልተወረርክ ወይ ደግሞ ድንበርህን ስላላስደፈርክ ድንበር እንዳይደፈር ደግሞ መስዋዕትነት ስለከፈልክ ነው። አንተ በከፈልከው መስዋዕትነት ልክ ደግሞ ሌላው በመስዋዕትነት ድንበሩን እንደሚጠብቅና ልክ ያንተን እንደምታከብር የሌላውን ድንበር ማክበር ደግሞ የግድ ይላል። ይህንን የማታመዛዘን ከሆነ ችግር ይፈጠራል። በኤርትራውያን በኩል ውጭም ውስጥም እንደዚህ አይነት ነገር ሲመጣ በማንኛውም ሰዓት እንኳን አሁን መንግስት ሆኖ ሀገር ተሆኖ እንደነ ራሻ እንደነ ቻይና እንደነ ጣሊያን ሌሎች የተለያዩ ከሩቅም ከቅርብም እንደነ ግብጽ የመሳሰሉት ነው ጥሩ ወዳጅነት ከኤርትራ መንግስት ጋር ባለበት ዘመን ድሮ በረሃ ላይ ቅጠል እየበላ ብቻ እንኳን በደርግ ጊዜ ሐሌብ የሚባለውን ደሴት ይዘን ኤርትራ ከሁለት ወደቦቿ ጋር ተገንጥላችሁ ኑሩ በሚባልበት የመጨረሻው የኬንያና የአትላንታ ድርድር የኤርትራ ተደራዳሪዎች አልተቀበሉትም በታሪክም በምንም ብለው ማለት ነው። እንደዛ ብሎ በ80ዎቹ ዋጋ ለከፈለ ትላንት በ1998ቱ የኢትዮ ኤርትራ የድንበር ጦርነት የመጨረሻው ጦርነት አልጀርስ ላይ እስኪፈራረሙ ድረስ የነበረው ግንባር ቡሬ አካባቢ ነው which means በአሰብ በኩል ማለት ነው። በፍጹም ብሎ ዋጋ የከፈለን ህዝብና ሀገር በዚህ ሰዓት ዋጋ እናስከፍልና ባህር እንወስዳለን ወይ መሬት እንወስዳለን ማለት ከውጭም ከውስጥም ሊታሰብ ሊሆን የማይችል ነገርና 99% ህዝቡ የማይቀበለው ብቻ ሳይሆን ደግሞ የሚዘጋጅበት ነገር ነው። ሌላ ምንም የሚቀር ነገር የለም ማለት ነው። እና ከዶክተር አብይ አህመድ ወይ ደግሞ ከኢትዮጵያ መንግስት ከብልጽግና ፓርቲ ጦርነት አይነሳም ወይ አይደረግም ብላችሁ ታስባላችሁ ወይ ላልከው ፕሬዝዳንት ኢሳያስ አፈወርቂ ሁሉ ጊዜ የሚናገረው ነገር አለ። በ1994 ሲጀመር ከዛ በፊት ነበር ፕላኑ የወጣ አንዳንድ ነገር ያደናቀፈው ነበር የቆየ ሲመሰረት ጦርነት መጥቶ ወይ ደግሞ ጦርነት ይመጣል ብለን ብቻ ሳይሆን መዘጋጀት ያለብን በማንኛውም ሰዓት በሰላም ጊዜ ሰላም በሚደፈርስበት ጊዜ ሰላምን የሚያደፈርስን ለማስታገስ ዝግጁ ሆነን መቆየት አለብን። በሁሉ እንተታት በማንኛውም አጋጣሚ ሊመጡ የሚችሉ ጥቃቶችን ሊቀለብስ የሚችል የተዘጋጀ ማለት በወታደራዊ በስነ አእምሮም ሬዲ የሆነ ሰው ያስፈልጋል ተብሎ ነው ሰዋ የተከፈተው። ህዝቡ ለእንደዚህ አይነት ጥቃት ዝግጁ ነው። ከኢትዮጵያ በኩል ይህ ጥቃት ሊመጣ ይችላል ላይመጣ ይችላል። ሁለት ነገሮችን ማስቀመጥ ትችላለህ። ሁለት ነገሮችን የምናስቀምጥበት ምክንያት ደግሞ አለ። አንደኛው ከሶማሌላንድ ያደረጉትን ግርግር የኢትዮጵያ መንግስት ብዙ ጊዜ አብይ አህመድም ሆነ ሌሎች ባለስልጣናት ሲናገሩ የነበረ ኢቭን የኢትዮጵያ ቴሌቪዥን ላይ አክቲቪስቶችም ሆነ ጋዜጠኞች የሶማሌላንድን የባህር በር መጠየቃችንና ጠረጴዛ ላይ ማምጣታችን በተባበሩ መንግስታት ድርጅት ይሁን በዓለም ሀገራት ተቀባይነት እንድናገኝ ወይ ደግሞ ሰሚ እንድናገኝ በር ከፍቷል ይላሉ። ስተት ነው። በአሰብ ይሁን በቀይ ባህር ደግሞ ባህር እንፈልጋለን ብሎ ይሄን ነገር እንደ አዲስ ማንሳት ወይ ደግሞ በጉልበትም በሰላምም የሚለው ሲመጣ ድርድር መምጣት አለበት። ለምን እንደዚህ አታደርጉም እናንተ ለምን እንደዚህ አታደርጉም እናንተ የሚባል ነገር ይመጣል። ያም ቢመጣ እንኳን በሶማሌላንድና በኢትዮጵያ በኩል አንካራ ላይ የተፈረመውን ውል መሰረት በማድረግ የሚደረግ ድርድር ብቻ ነው የሚሆነው። ያ ማለት የኢትዮጵያ መንግስት በማንኛውም ሰዓት የአሰብንም ይሁን የምጽዋን ወደቦች መጠቀም ከፈለገ የኤርትራን መንግስት ከኤርትራ መንግስት ጋር በመስማማት
በመነጋገር መጠቀም ይችላል። ያ ማለት ግን ይገባኛል ብለ ድንበር ወይ ደግሞ የሰው መሬት ቆርሰ ወስደ የሰው ካርታ በላሽተ የሚሆን ነገር አይመስለኝም። ለዚህ ደግሞ ምናልባት መደጋገም እንዳይሆን እንጂ የኤርትራ መንግስት አቋም አንድና አንድ ብቻ ነው መሳይ፣ የማይቀየር የማይለወጥ። ያ ደግሞ ለልማትና እድገት ለኢትዮጵያ ህዝብ ልማትና እድገት እስከሆነ ድረስ ሁለቱ የባህር በሮቻችን ክፍት ናቸው ይላል። ያ ሐሳብ ያ ስቴትመንት እስካሁን ድረስ አልተቀየረም። ታዲያ ለምንድን ነው የማይጠቀመው የኢትዮጵያ መንግስት ካልክ፣ ኢትዮጵያ መንግስት ውስጥ ሁሉ ጊዜ የሚታይ ወይ ደግሞ እንደ ክሪስታል ይሆን የሚመጣ ነገር አለ። ያ ለኤርትራ በወደብ ተጠቅመ $1 ቢሊዮን በአመት 1.5 ቢሊዮን ዶላር በአመት ከመክፈል ይልቅ በሌሎች ባህሮች ሌሎች ወደብ በሞምባሳም በለው በበርባራ የሶማሌም በለው በፖርት ሱዳን የሱዳንም በለው በጅቡቲም በለው እየከፈልክ እየተጠቀምክ የኤርትራን መንግስትና ኤርትራን በኢኮኖሚ የማድቀቅ ወይ የማውደቅ ወይ ደግሞ የማዳከም ያ ደግሞ ነገ ጠዋት ለምን እንዲያናረግምና እንዲያናደርግላቸው የሚባል ስቴትመንት እንዲመጣ ማለት ያ ደግሞ አይሆንም። ምናልባት አክሊሉ ከዚህ አንፃር ሰሞኑን የብልጽግና ሚዲያዎች ወይም ደግሞ ለስርዓቱ ቅርበት ያላቸው አንዳንድ በማህበራዊ ሚዲያ ላይ የሚሰራጩ ዩቲዩቦች ይህንን በተመለከተ ያነሱት ነገር አለ። ለምንድን ነው እዛም በቢሊዮን የሚቆጠር ዶላር ለጅቡቲ እየተሰጠ ለሌላም እየተሰጠ መጠቀም ይቻላል፣ ለምን አሰብንስ በዛ መጠን መጠቀም አይቻልም የሚል ነገር ሲመጣ አሰብ ለዛ የሚመጥን ኢንፍራስትራክቸር መሰረተ ልማት አልተዘረጋም። በወደብ መልክ በሰፋፊ እቃዎችን ትልልቅ እቃዎችን እንደዚህ በነ ጅቡቲና በሞምባሳ መጠን እቃ ለማስገባት የሚያስችል አቅም የለውም። ለዛ ነው እስካሁንም ያልተጠቀምነው በገንዘብ ለመጠቀም የማያስችል የሚል ነገርም ያነሳሉ። ለማንኛውም ይሄ ምክንያት ነው ብዬ አይደለም። ነገር ግን እንደ አንድ ኢትዮጵያዊ ኢትዮጵያ የባህር በር ወደብ እንዲኖራት እንፈልጋለን። ምንም 120 ከዛ በላይ ህዝብ እንዲህ ተዘግቶ መኖር አለበት ማለት አይደለም። ግን ይሄ ጥያቄ ከጎረቤት ሀገራት ጋር ከኤርትራም ይሁን ከሌላ ጋር በሰላም ተነጋግሮ ነው መምጣት ያለበት። የወደብ ባለቤት መሆን ይቻላል ተነጋግሮ በብዙ ንግግሮች ነው። አንድም ጥይት ሳይተኮስ በስምምነት ማድረግ ይቻላል የሚለው ነው እንግዲህ ዋናው ከአብይ አህመድ አገዛዝ አካሄድ ጋር ብዙዎቹን ኢትዮጵያውያን የሚለየው። እኔ ካለኝ ግንዛቤ የጅቡቲ ወደብ መስፋት ሆነ በዘመናዊ መልክ መሰራት የጀመረው ምናልባት በመጨረሻዎቹ የአቶ መለስ ዜናዊ ስልጣን ዘመንና በአቶ ኃይለማርያም ደሳለኝ ስልጣን ላይ ከመጡ በኋላ ነው። የአሰብ ወደብ እንደዚህ እንደሚባለው ለምክንያት የሚቀርብ ኢንፍራስትራክቸር የሌለውና ትላልቅም ሆነ ትናንሽ መርከቦችን ማሸግ ወይ ደግሞ ማስጠጋት የማይችል ወደብ አይደለም። በደርግ ጊዜም በጣም ትላልቅ የእርዳታ እህል የሆነ ሌላ ነገር ጭነው የሚመጡ የነበሩ መርከቦች የሚታሸጉበት በጣም ዘመናዊ ወደብ ነው። እስከ ጦርነቱ ድረስም ከ1991 እስከ ጦርነቱ በመጣበት 1997-98 ድረስ ደግሞ የኢትዮጵያም የኤርትራም ይገባ ይወጣ የነበረው በትንሽ ይምጣ በትልቅ ይምጣ እንደያቅራበው ባጽዕ ወይ ደግሞ አሰብ ላይ ነበር የሚራገፈው እና እስካሁን ድረስ እዛ በአሰብ በኩል ያልተጠቀምነው ወደቡ ስላልተዘጋጀ ትንሽ ስለሆነ ለሚባለው ነገር ያ ቅድም እንዳልኩ ነው። ማንኛውም አይነት ብር ለወደብ ተብሎ ለኤርትራ መከፈል የለበትም ነው። እንደዛ ብለ ካሰብክና በጎ አስተሳሰብ ከሆነ ቅድም እንዳልከው ባህር በር ያስፈልገናል፣ መጠቀም እንፈልጋለን፣ 120 ሚሊዮን ህዝብ አለንና ኢምፖርት ኤክስፖርቱን በዛን ልክ ያድጋል ለሚባለው ቁጭ ብሎ መነጋገር ነው። ወደቡ መታደስ አለበት። ታደሰ ወይ? ያን ለማድረግ ደግሞ የኤርትራ መንግስት መጀመሪያ በ2018 ሰላም እንደመጣ መጀመሪያ ያደረገው ነገር ፈራርሰው የነበሩ መንገዶች ከአሰብ እስከ ኢትዮጵያ ድንበር ድረስ መጠገን ላይ ነው። ተጠገነ። ከዛም አልፎ ደግሞ የባቡር መስመር ለማሰራትም ፕላንና እቅድ ነበር። ኦፍ ኮርስ ለ20 ዓመት በጣም ትልቅ ይህ ነው የማይባል ኢምፖርት ኤክስፖርት በአሰብ ወደብ ላይ ስላልነበረ ብዙ የቆመ ሜንቴናንስ የሚያስፈልገው ያልተሰራ ነገር አለ። በትክክል በግልጽ መንግስት ተነግሮበታል። ያንን አስተካክሎ ወደ ስራ መግባት አብሮ ለመገልገል የሚባለው ነገር ግን እኔ እንደሚታየኝ ማለት ነው እንደ ኤርትራዊ ብቻ ሳይሆን በኢትዮጵያ መንግስት በኩል ይህ አቋምና ሐሳብ ምኞትና ፍላጎት የለም። ይሄ ደግሞ ምናልባት
በሌላ ጊዜ ቪዲዮውን ልልክልህ እችላለሁ። አቶ መለስ ዜናዊ ከመሞቱ በፊት አንድ ዝግ ስብሰባ ላይ እዚህ ዋሽንግተን ዲሲ ኤርትራ ላይ ብር እየሰጠን ወደቡን ከምንጠቀምና ያ ብር ደግሞ እዛ ላሉ ጎረምሶች ትንፋስ እንዲዘሩ ከሚያደርግ የኤርትራን ያህል ባይሆንም ጉዳቱ እየተጎዳን በጅቡቲ መጠቀም ይሻለናል ያለበት ጊዜ አስታውሳለሁ። ቪዲዮም አለ እና በኤርትራ በኩል ያለመጠቀሙ ወደቦቹ ስላልተስተካከሉ ወደቦቹ ትናንሽ ስለሆኑ ሳይሆን እንዲያውም የአሰብ ወደብ ከዛ አካባቢ ካሉ ወደቦች በጣም ሰፊና በጣም ሰፊ የሆነ የስቶሬጅ ያለው ወደብ ነው። ያም ቢሆን ግን በመነጋገር የኤርትራ መንግስት ይህን ነገር አዘጋጅቶ ወደቡ ግልጋሎት በሚሰጥበት መልክ ሬዲ እንዲሆን መነጋገር ብቻ ነው። እኔ ይህን ነው እምለው። ሌላው በትልቅ አውሎ ንፋስ አዙሪት ላይ ገብተህ እንደመሽከርከር ማለት ነው የኢትዮጵያ መንግስት እየተከተለ ያለው አካሄድ። ያ ማለት ምንድነው? ሱዳን ውስጥ ያለውን ሁኔታ እያየን ነው። ሶማሌ ውስጥ ያለውን ሁኔታ እያየነው ነው። በተመሳሳይ መልኩ በዛሬው ዕለት በፕሬዝዳንቱ ላይ የግድያ ሙከራ ወይ ሱሳይድ ቦምብ ጥቃት ደርሶ ነበር። ሳውት ሱዳንም በተመሳሳይ መልክ የዩጋንዳ ወታደሮች ገብተው እንዲያረጋጉ ወይ ደግሞ መንግስቱን ሳልቫኪር መንግስትን እንዲያግዙ እየተደረገ ነው። ስለዚህ በኢትዮጵያ ውስጥም ቢሆን ደግሞ ከኤርትራ ጋር እንተውና ኢትዮጵያ ውስጥ ብቻ ያለው የሰላም እጦት ወይ ደግሞ ይብዛም ይነስም የታጠቀና ብረት አንስቶ የሚተኩስ የሚዋጋ ኃይል ባለበት ሰዓት በሁለት ሀገሮች ለዛውም ለ20 ዓመት ሙሉ በኖፒስ ኖዋር የቆሙ ያ አስከትሎ ደግሞ እያንዳንዱ መንግስት ያቅሙን ያህል እስከ አፍንጫው እንዲታጠቅ የሆነበት አካባቢ ውስጥ እንዳለን በኢትዮጵያ በኩል በብልጽግና ፓርቲ የሚደረገው የጦርነት ዝግጅትና የጦርነት ቅስቀሳ በፍጹም ያስፈልጋል አልልም። ምክንያቱም አሰብን ወጋለሁ ብለህ በምታደርገው ጦርነቱ አሰብ ላይ ብቻ ይቆማል ማለት አይደለም፣ አይቆምም። ምክንያቱም መንግስት በሌለበትና ያን ያህል ባልታጠቁ የአሸባብ ሽፍቶች እስካሁን ድረስ አካባቢው ስጋት አለኝ ነው የሚል የኢትዮጵያ መንግስት ስጋት ስላለን ከ20 ዓመት በላይ ከ16-17 ዓመት በላይ ሶማሌ ውስጥ ወታደሮቻችንን ዲፕሎይ አድርገናል ይላል እና አንድ ራሱን የቻለ መንግስት ራሱን የቻለ ሀገር ጦርነት አንስተ መውረር ወይ መዋጋት ማለት በዛ አካባቢ ሰላም ለዘለቄታው እንዳይኖር ማድረግ ነው። በተመሳሳይ መልኩ እንደዚህ አይነት ነገር ውስጥ ስትገባ ልክ የኢትዮጵያ መንግስት የኤርትራ መንግስት እስካሁን ድረስ በዚች ሰዓት ማለት ነው አላደረገውም። ልክ እንደ ኢትዮጵያ መንግስት የኤርትራ ተቃዋሚ ነኝ የሚለውን ኃይል አምጥቶ ምን ይሻላል በምን እናግዛችሁ እንዳለው ኤርትራ መንግስት ደግሞ የሸኔን ይሁን የፋኖን ይሁን ሌላ የታጠቀ ኃይል ካለም ለምን ትግራይ ውስጥ የታጠቀ ኃይል የለም እስካሁን ድረስ የታጠቀ ኃይል እስካለ እነሱ በሄዱበት መንገድ ደግሞ ለምን እንዲያታደርጉም ይሄን ማገዝ እንችላለን። የታንክም የብረትም የብርም የሐሳብም አድቫይስ ማድረጉንም ማገዝ እንችላለን። የአብይ መንግስት ወይ ብልጽግና መንግስት ኤርትራ ውስጥ ሬጅም ቼንጅ እያሰበ ከሆነ የኛ 4 ኪሎ ውስጥ ያለው መንግስት ሬጅም ቼንጅ የማናስብበት ምንድን ነው? እስካሁን የኤርትራ መንግስት ይህንን አሁን የምትለውን አክሊሉ ፋኖንም ሆነ ትግራይ ውስጥ ታጣቂ አለ፣ የቲዲኤፍ ታጣቂዎች አሉ፣ የኦሮሞ ነጻነት ሰራዊትም አለ። የኤርትራ መንግስት እስካሁን ይህንን አላደረገም። ምናልባት አንድም የሚቀርበው ክስ በአብይ አህመድ በኩል የሚቀርበው ክስ የኤርትራ መንግስት ተቃዋሚዎችን ያግዛል፣ ፋኖን ይረዳል የሚል ነው። እስካሁን አላደረገም። በዛ ደረጃ የሚቀርበው ክስ ትክክል አይደለም ማለት ነው። ያ ሁሉ ጊዜ ምን አለ መሰለ መሳይ አትሊስት ትንሽ ማለት ከ110 ከ120 ቢሆን ያን ነገር አለ ወይ እየተደረገ ነው የሚያሰኝ ትንሽም ፍንጭ ማየት ወይ መታየት አለበት። አዝማሚያው እንደዛ ነው ለማለት ማለት ነው። እስካሁን ድረስ እኛ እንደምናውቀውና ከማንኛውም በኩል የወጣ ኤቪደንስ እስከሌለ ድረስ የኤርትራ መንግስት እንደነዚህ አይነት ነገሮች ላይ አይገባም፣ መግባትም አይፈልግም፣ መግባት ፍላጎትም የለውም። ምክንያቱም በተለያየ አጋጣሚ የሚናገረው ፕሬዝዳንት ኢሳያስ አፈወርቂ እስካሁን የገባንበት ጦርነት ትግራይ ውስጥ ከሆነ ከማንም ህዝብ በላይ የትግራይ ህዝብን ጎድቶታል፣ የትግራይ ህዝብ ተሰቃይቶበታል። ኢትዮጵያ ውስጥም በተመሳሳይ መልኩ ባለፉት 20 ዓመት ጦርነት ባይኖርም ብዙ የተለያዩ
ጭፍጨፋዎች የጋምቤላ ጭፍጨፋ፣ የአፋር ጭፍጨፋ፣ 2.5 ሚሊዮን የአማራ ህዝብ ዘር ማጥፋት የተለያዩ ነገሮች እንዲደረጉ ያለመረጋጋቱ የፈጠረው ነው። ምክንያቱም የኢኮኖሚ ምስቅልቅል ይፈጠራል፣ የመንግስታቱ የባለስልጣን ኮራፕሽንነት ይፈጠራል፣ የዘረኝነት ነገር ይፈጠራል እና ከሰላምና ሰላም በስተቀር ከውጭም ከውስጥም ኢትዮጵያ ውስጥም ይሁን ኤርትራ ውስጥ ሱዳን ውስጥ የሚያዋጣን ነገር የለም የሚል ጽኑ እምነት አለው የኤርትራ መንግስት። እስካሁን ድረስ የሚታይ ክስ አለው፣ ሁልጊዜ ክስ አለው። ጌታቸው ረዳ ትላንት የሰጠው አስተያየትም ያን ነው የሚለው። አንዳንድ የትግራይ ጀነራሎች እና የትግራይ ክልል መስተዳደር መሪዎች ከኤርትራ መንግስት ወይ ከሻዕቢያ ጋር ሆነው የብልጽግናን መንግስት ለመውጋት ፕላንና እቅድ አላቸው ይላል፣ ግንኙነትም አላቸው ይላል። ጭብጥ አምጣ ሲባል ግን በሌላ ጊዜ ነው የማመጣው። መንግስትንና ሀገርን የራስህን ህዝብና የራስህን ጓዶች እየከሰስክ አንድና ሁለት ሶስትና አራት ባለስልጣናት ከኤርትራ መንግስት ጋር ግንኙነት ካላቸው እከሌና እከሌ ማለቱ በጣም ቀላል ነበርና የለም እስካሁን ድረስ ያ ነገር የለም። አቶ ጌታቸው የክልሉ ጊዜያዊ አስተዳደር ፕሬዚዳንት ናቸው። በዛ ደረጃ አደባባይ ወጥተው ግንኙነት አለ ስም ዝርዝራቸውንም በቅርቡ እናገራለሁ ብለዋል። እንደው ምንም ነገር በሌለበት በዛ ደረጃ አደባባይ ወጥተው ይናገራሉ ተብሎ ይጠበቃል። የሆነ ነገር ሳይኖር እንዲህ እርግጠኛ ሆነው አንድ የክልል ፕሬዚዳንት ምናልባት ነገ ከነገ ወዲያ ይሄ ነገር ማስረጃውን የሚያመጡም ከሆነ አብረን የምናየው ይሆናል። ግን እርግጠኛ ሆነው መናገራቸውን ስናይ የሆነ ነገር ይኖር ይሆን የሚለው ጥርጣሬ በተለይ ከተናገሩ በኋላ በስፋት እየታየ ነው። በትክክል በውሸት አኪዝ ማድረግ ይቻላል። ዓመትና ያደረገው ስም ማጥፋት ኤርትራ መንግስት ላይ በጣም ብዙ ጭብጦችን ማቅረብ የሚችል ቢሆን እንኳን አንዲት ምሳሌ ብቻ ሰጣለሁ። ጦርነት በነበረበት ሰዓት የኤርትራ መንግስትና የኤርትራ ወታደሮች ከብልጽግና ወታደሮች ጋር በመሆን ከፌደራል ፖሊሶችም መንግስትም በመሆን አክሱም ህዳር ጽዮን ላይ የተደረገ ጭፍጨፋ ተብሎ የሌለ ፕሮፓጋንዳ ተሰርቶ ነበር። ልክ ጦርነቱ በቆመባት ጊዜ ማለት ህወሓቶች ተገፍተው እያንዳንዱን ከተማ መቀሌንም አክሱምንም አድዋንም አድግራትንም ለቀው በወጡበት ሰዓት አክሱም የገባው የኤርትራ የቴሌቪዥን ዘጋቢዎችና ሌሎች የአክሱም ህዳር ጽዮን ቤተክርስቲያን ላይ አንዲት የቤተክርስቲያኑ መስኮት መስታወት አልተሰነጠቀችም፣ አልተሰበረችም፣ ጥይትም አልተተኮሰበትም እና እያንዳንዱ ጌታቸው ረዳም ደብረጽዮንም ሌሎችም ይሰጡት የነበረ መግለጫ ግን ህዳር ጽዮን ላይ የነበሩ ምዕመናን ላይ የተደረገው ጭፍጨፋ ከዚህ ከአሜሪካ ሳይቀር ቄስ ነኝ እዛ ነበርኩኝ ብሎ ብዙ ክስ ነበር እና ጌታቸው ረዳ በውሸት ይህን ነገር ማለት ይችላል ወይ ላልከው በትክክል ማለት ይችላል። ባለፉ ጊዜም ብዙ የታዩ ተመሳሳይ ነገሮች ስላሉ ማለት ነው። የኤርትራ መንግስት እስካሁን ድረስ እስከዚህ ሰዓት ድረስ በፍጹም ማንኛውም ይሁን ኢትዮጵያ ውስጥ ያለ ታጣቂ ኃይል እኛ ማገዝ እንችላለን፣ እኛ ይህን ነገር ማቅረብ እንችላለን፣ አብረን ተባብረን መስራት እንችላለን ያለበት በፍጹም ይህ ነው የሚባል ጭብጥ የለ። አኪዜሽን ክሱ ግን ከብልጽግናም ከአንዳንድ የኢትዮጵያ መንግስት ጀነራሎች እንደዚሁም ከትግራይ መስተዳደር እንደነ ጌታቸው ረዳ እንደዚሁም ጻድቃን ገብረትንሳኤ ብዙ ጊዜ የሚሰማ ነገር ነው። ስለዚህ የነሱ ወደ ጎን ትተን ግን እንደዚህ አይነት ነገር እየገፋ ከሄደ ወደ ሳይሆን ተገደ የምትገባበት ነገር ይመጣል። ምክንያቱም በኤርትራ ህዝብ አንድ ምሳሌ አለ መሳይ ወደ ዓሻ ጥራሕዩ 2000 ዝጽፋዕ ይባላል። ማለት የሞኝ ልጅ ብቻ ነው ሁለት ጊዜ በጥፊ የሚመታ ይባላል። ያ ማለት ምንድነው? በዚህ ስም እያጠለሸ የኤርትራ መንግስትና የኤርትራን ህዝብ እያሳጣው ነው። በተባበሩ መንግስታት ድርጅት ይሁን በአፍሪካ መሪዎች ይሁን በሌላ በዚህ በኩል ደግሞ አንተና የኤርትራ ተቃዋሚ ነኝ የሚለውንም የኤርትራ ጠላት ነኝ የሚለውንም ማስተባበር የምትፈልገው። ስለዚህ በዚህም በዛም እየተጎዳ መኖር አይቻልም። የግድ ይላል የደብረጽዮን ግሩፕ ከኤርትራ መንግስት ጋር አብረን መስራት እንፈልጋለን ካለ የኤርትራ መንግስት አብሮ የማይሰራበት ምክንያት አይኖርም፣ ይገደዳልም። ታጥቆ እየተታኮሰ ያለው የፋኖ ቡድን ወይ ድርጅት ከኤርትራ መንግስት ማንኛውም አይነት እርዳታ እገዛ እንፈልጋለን በሚልበት ሰዓት ልክ አብይ አህመድ መንግስት እንዳደረገው የኤርትራ መንግስት ሊያደርግ የማይችልበትና የማይገደድበት ምክንያት የለም። ፋኖን
በምክር ብቻ ሳይሆን በሱዳን በኩል አዙረ የፈለገውን ያህል ታንክና መድፍ ማስታጠቅ በጣም ቀላልና በጣም ኢዚ የሆነ ነገር ነው ለኤርትራ መንግስት በተለይ ለኤርትራ መንግስት ያን ምለው ለምንድን ነው በ1990 የኤርትራ ተዋጊዎች ከሳህል ተነስተው 2-3 የአፍሪካ የምስራቅ አፍሪካ ሀገሮችን ድንበር አቋርጠው አሶሳ ገብተው ጥቃት ፈጽመው ልክ እንደሄዱ የተመለሱ ሰራዊትና አዛዦች በህይወት ባሉበት ሰዓት የኢትዮጵያ መንግስት ጠላት ነኝ የኤርትራን የሚል አሰባስቦ በሚቀልቡበት ሰዓት የኤርትራ መንግስት ታንኮችንና መድፉን ይዞ በሱዳን በኩል ገብቶ ለፋኖ ታጣቂዎች ይሄውላችሁ ማለት በጣም ቀላል ነገር ነው። ለምንድን ነው እስካሁን ያላደረገው የሚለው ጥያቄ ክስ እየቀረበበት ሚታይ ነገር በሌለበት ሰዓት ለምንድን ነው ያላደረገው ካልከኝ ፕሬዝዳንት ኢሳያስ አፈወርቂ በህይወት እስካለ እንደዚህ አይነት ነገሮች ይደረጋሉ የሚል እምነት የለኝም አይፈልገውም። ግን አንዳንዴ ደግሞ ህልውናህን ለማስጠበቅ ስትል ፖሊሲህንና ምንድነው የሚባል መትከል እንለዋለን በትግርኛ መቀየር ደግሞ የግድ ይልሃል። ምክንያቱም የህልውና ጥያቄ ነው። እኔ ያንተን ቤት ካላፈረስኩ ብዬ ያንተን ጠላቶች ከሩቅም ከቅርብም በመሰበስብበት ሰዓት አንተ ደግሞ ጻድቅ ወይ ባህታዊ ሆነ ይሄን ሰውዬ እንዳትነኩብን እኛ ግን እንሰድበዋለን እንደዛ የሚባል ነገር አይሰራም። አክሊሉ እንግዲህ ኤርትራም ባለፈው የግብጽንና የሶማሊያ መሪዎች አስመራ ላይ ስምምነት አድርጓልና የና አብይ አህመድ መንግስት ስጋት አለኝ ሶስቱ ዛ አስመራ ላይ የሚዱልቱት እኛን ለማፈራረስ ነው ኢትዮጵያ ላይ የደህንነት የጸጥታ ስጋት ለመደቀን ነው። ስለዚህ ኤርትራ ጋብዛ አስመራ ድረስ ያመጣጫቸው የሁለቱ ሀገራት በተለይ ግብጽን ከላይ ጠርታ ጎረቤትንም ሶማሊያን ኤርትራ ይህንን የምታደርገው ኢትዮጵያን ለማፈራረስ ነው የሚል ስጋት ያነሳሉ። ይሄ ስጋት ትክክል አይደለም። ትናንት ነው ከትላንት ወዲያ ባልሳሳት የራሻ የምክትል የባህር ኃይል አዛዥ ኢትዮጵያ ውስጥ ከኢትዮጵያ የባህር ኃይል አዛዥ ጋር ወታደራዊም አንዳንድ ነገር ስምምነት ተፈራረሙ የሚባል ዜና ኢትዮጵያ ላይ በቃ እንደልዩ ይወራ ነበር ልክ እንደ ልደተ ክርስቶስ ማለት ነው። እና እነዚህ ስምምነቶች ኢትዮጵያ የምታደርጋቸው ማንን ለመምታት ነው ማንን ለማፍረስ ነው? እና አንተ የምታደርጋቸው ስምምነቶች ሐላል ሌላው የሚያደርገው ስምምነትና ማንኛውም አይነት ግንኙነት ደግሞ በጥርጣሬ በፍራቻ የሚታይ በምክንያት ምንድነው? ሁለተኛው ነገር ዶክተር አብይ አህመድ እና መሐመድ ፈርማጆ የሶማሊያው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስመራም አዲስ አበባም ሲገናኙ ዶክተር አብይ አህመድን ቁጭ አድርገ ማን ላይ ነበር ምድሉት ብትለው ከሌ ላይ ጅቡቲን ለማፍረስ ሱዳንን ለመበተን ከዚህ ተነስተን ግብጽን ሄደን ለመምታት ነበር እንደማይል እርግጠኛ ነኝ። ስለዚህ አንተ የምታደርጋቸው ነገሮች ልክ በቃ እንደ ጻድቅ እንደ ብፁዕ እንደ ሰላም የህዝቦች የአካባቢ ሰላም ጠባቂ እንዲወራ ትፈልጋለህ። ሌላው የሚያደርገው ደግሞ አካባቢን እንደሚበትን እንደሚያሰጋ እና ዶክተር አብይ አህመድ የፈለገውን ነገር ቢናገር ኤርትራ መንግስት ያለው አቋም ጽኑ አቋም ከማንኛውም ጎን ሆኖ ኢትዮጵያን ሆነ ሌላውን የመምታት ማንኛውም አይነት ሐሳብ ፍላጎት ምኞት እንደሌለው ያውቃል። ይሄን ደግሞ በፓርላማ በስነ ስርዓት ከዚህ በፊት ተናግሮበታል። አሁን ቢክድም አሁን እንዲህ ስጋት ስላለ ቢልም ሌላው ጥያቄ ግን ቢፈልግስ ነው ስለ ደግሞ አንተ ጀነራሎችንም አድርገ አንተ ራስህም ሆነ የፈለገ ነገር ይምጣ እንጂ በጉልበትም በምንም ይሄን ነገር ማድረግ እንፈልጋለን ካልክ ያ እንደዛ የምትለው ወገን ደግሞ ራሱን ሆነ ህዝቡን ሆነ አገሩን ሆነ ለመጠበቅ እንኳን ከግብጽና ከሶማል ወይ ከሱዳን ወይ ከጅቡቲ የራሻንም ይሁን የቻይናንም ይሁን የአሜሪካንም ይሁን ወታደራዊ ኃይል አምጥቶ አሰብ ላይ ዳህላክ ላይ ምጽዋዕ ላይ ቤዝ ቢሰጣቸው መብቱ አይደለም ወይ ነው ጥያቄው። እና አንተ ምሰጋውን ነገር ህልሙ ፈሪቻ አልተኛ ማለት ሳይሆን ያለብህ ከኤርትራ መንግስት ጋርም ከአካባቢ ካሉ መንግስታትና ሀገሮች ጋር በሰላማዊ በሆነ መንገድ ለምሳሌ ጅቡቲ መንግስት የኛው ወደብ ተጠቀሙበት እንደዚህ አይነት የመሰለ ወደብ አለን ብሎ ፕሮፖዛሉን ካቀረበ ኢትዮጵያ መንግስት ለምንድን ነው ያልተቀበለው? የኤርትራ መንግስት ሁለቱ ወደቦቻችን ለኢትዮጵያ ባህር በር ክፍት ነው፣ ኢንፍራስትራክቸሩን ማስተካክለናል፣ መንገዶችንም ጠግነናል፣ ወደ ስራ ልንገባ እያሰብን ነው በሚልበት ሰዓት ወደ ሌላ ኩርፊያ ገብተ ፊትን አዙረ አንፈልግም ካልቀማን ከሆነ ያ ደግሞ የምትቀማውን ነገር ለመጠበቅና ለመከላከል
አንደኛ ራሱና ህዝቡን ተማምኖ፣ ሁለተኛው ደግሞ አጋዥና አጋር የሚሆኑ ኃይላት ጋር ሆኖ ያን ጥቃት የግድ ነው መሳይ። ይሄ የህልውና ጉዳይ እስከሆነ ድረስ ከማንም ጋር የማበር መብትና ግዴታ አለበት። የኤርትራ መንግስትም የህዝብም እኮ ይህን ነገር ይጠይቃል። በቅርቡም የኤርትራና የግብፅ በተለይ የግብፅ የውጭ ጉዳይ ሚኒስትር ወደ አስመራ መጥተው ከኤርትራ ባለስልጣናት ጋር ተነጋግረዋል። በባህር ላይ የጋራ ወታደራዊ ልምምድ ለማድረግ መስማማታቸው ተመልክቷል። አሁን ያልካቸው ነገሮች ምንም አሻሚ አይደሉም። አንድ ሀገር የደህንነት ስጋት እስካለባት ጊዜ ድረስ በራሷን ማዘጋጀትና መጠበቅ እንደሚገባት ምንም ጥርጥር የለውም። እንደው ሁለቱ ሀገራት ካላቸው በታሪክም አንድ አይነት ህዝብ ነው፣ ቋንቋ፣ ባህል፣ ብዙ ነገር ይጋራሉ። ወደፊት ሁለቱ ሀገራት በመልካም ጉርብትና የጋራ የኢኮኖሚ ጠቀሜታ በሚኖራቸው ጉዳዮች ላይ ስምምነት አድርገው አንድ ላይ ጠንክረው መውጣት የሚችሉበት እድል እያለ ለምንድን ነው ይህን እድል ማንጠቀመው የሚለው ቁጭት ምናልባትም በተወሰነ በሁለቱ ሀገራት መሃል መልካም ነገር እንዲመጣ የምንፈልግን ሰዎች ሁሉ ጊዜ የምናነሳ ጥያቄ ነን። መልካም ጉርብትና ተፈጥሮ ምጽዋንም አሰብንም እያለሙ ኤርትራውያንም ኢትዮጵያውያንም ተጠቃሚ የሚሆኑበት በጋራ ጠንካራ የኢኮኖሚ ማህበረሰብ ምስራቅ አፍሪካ ላይ መመስረት እየቻሉ ለምን ይህን እድል አልተጠቀሙም? ለምንድን ነው ትውልድ የሚባክነው የሚለው ጥያቄ ሁሌ ይነሳል። ሁለቱ ሀገራት ባለፈው አብይና አቶ ኢሳያስ በተገናኙ ጊዜ እንዲህ አይነት ተስፋ ሁላችንም ልብ ውስጥ ፈንጥቆ ነበረ። ግን ያ ተስፋ አሁን እየተጨናገፈ ያለ ይመስለኛል። ለማንኛውም አክሊሉ የኤርትራው የውጭ ጉዳይ ሚኒስትር ምንድን ነው ያሉት? እንግዲህ ኤርትራውያንም አሁን በአንዳንድ ጉዳዮች ላይ መልስ እየሰጡ ነው። በቅርቡ በፕሬዚዳንት ሙላቱ ተሾመ የቀረበውን በአልጀዚራ ጨምሮ እንደዚሁም በተለያዩ ባለስልጣናት የተሰጡትን ሰሞኑንም የሌተናል ጀነራል ጻድቃን ገብረትንሳኤን እንደዚሁ ምናልባት በሱ ላይም ሀሳብ ልሰጥበት ትችላለ። ጦርነቱ ከተከሰተ ምስራቅ አፍሪካ ላይ አዲስ ካርታ ሁሉ ልናይ እንችላለን ብለዋል ሌተናል ጀነራል ጻድቃን። የውጭ ጉዳይ ሚኒስትሩ ኦስማን ሳላህ ምንድን ነው ያሉት? ዲፕሎማቲክ ማህበረሰቡን ጠርተው አስመራ ላይ እሱን ከመናገር በፊት ቅድም ላልከው መሳይ የሁለቱ ሀገር ህዝቦች የሁለቱ ሀገር መንግስታት ወይ ደግሞ የሁለቱ ሀገር ኢትዮጵያና ኤርትራ በተለይ ብዙ የጋራ ኮመን የሆነ ነገር እንዳለ መጠን በኢኮኖሚም በንግድም በትብብርም በጸጥታ ማስከበርና ሰላም ማስከበሩም አብረን ማደግና አብረን መስራት ይገባናል ላልከው በጣም የሚያሳዝነው ነገር መርህ አልባ መንግስታት ኢትዮጵያ ውስጥ እየመጡ ስለሆነ ካልሆነ በስተቀር ይቅርታ አድርግልኝና የኤርትራ መንግስት ክቡር ፕሬዝዳንት ኢሳያስ አፈወርቂ በጣም የምትገርመኝ ነገር እቺን ነገር በመናገሩ እስካሁን ድረስ ማለት እናንተ በመናገርባት ሰዓት ድረስ ከትላንት ወዲያ የኤርትራ መንግስት እኮ ኮንፌዴሬሽን ብሎ ነበር ከኢትዮጵያ ጋር በሳውዝ አፍሪካ ስብሰባ ላይ ፕሬዝዳንት ኢሳያስ አፈወርቂ ሁለቱ መንግስታት በሰላም ከተግባቡ ንግዱም ሰላሙም ባህሉም አብሮ እያደገ ከሄደ በኮንፌዴሬሽን የአገሮቻችንን ይዘን ባንዲሮቻችንን ይዘን ድንበራችንን ይዘን በሰላም የማናድግበት ምክንያት የለም ብሎ ነበር እኮ ብለው የሚቃወሙትን ነው ዶክተር አብይ አህመድ ኢትዮጵያ ውስጥ እየሰበሰበ ያለው እና ያቋም እስካሁን ድረስ አለ። ምናልባት ታስታውስ ከሆነ በ1994 ይመስለኛል ባለሳሳት ወይ 93 ሌተናል ጀነራል ጻድቃን ገብረትንሳኤ ኢታማዦር ሹም በነበረበት ሰዓት የቀድሞው የኤርትራ ውጭ ጉዳይም እንደዚሁም መከላከያ እንደዚሁም የአሳና ባህር ሀብት ሚኒስትር የነበረው ገዲም ተጋዳላይ አቶ ጴጥሮስ ሰሎሞን በተገኙበት ሳውዝ አፍሪካ ላይ የጋራ የመከላከያ ኃይል ለማቆም ተፈራርመው ነበር። ከዛ ቀጥሎ እስካሁን ድረስ የኤርትራ መንግስት ከኢትዮጵያ ጋር ሰላም በሚሆንበት ሰዓት መለስ በነበረበትም ሰዓት አሁን ደግሞ ከዶክተር አብይ አህመድ ጋር ሳዑዲ አረቢያ ማስመራም የተስማሙት ይሄንን የሚገልጽ ነው። በዚህ ላይ ደግሞ የኤርትራ ፕሬዝዳንት በስነ ስርዓት ፊርማውን አስቀምጦበታል። ኢቨንዛው ተቃዋሚዎች ነን የሚሉት ይሄን ነገር ባይቀበሉትም የኤርትራ ፕሬዝዳንት በኢትዮጵያና ኤርትራ መሃል የንግድ፣ የጸጥታ፣ የባህርና የወደብ፣ የመንገድ ትራንስፖርትና ኮሙኒኬሽን፣ የአየር ትራንስፖርት በጋራ ለመስራት የሚለው ላይ ተስማምተውበታል። ስለዚህ ምኞትና ፍላጎት ብቻ ሳይሆን በፊርማም የጸደቀ ውል ነው። ያን ውል ያልተቀበለና መስራትና መግፋት ያልፈለገ ለምሳሌ አሰብ ወደብ ትንሽ ስለሆነ ለኛ የማይበቃ ከሆነ የላንተ የማይበቃና ትንሽ ከሆነ ታዲያ በምን አይነት መልኩ ነው እሱን ካልወሰድኩ ምን ቸገኛለሁ የምትለው? እና እሱን ወደ ጎን ትተን እኔ ያልካቸው መሆንም ያለበት መሆንም የሚገባው እንግዲህ 30 50 40 ዓመት ጦርነት ውስጥ ሆነረ
ምንም ውጤት ካላገኘና ክሳራ ብቻ ከሆነ ሞትና መሰደድ ብቻ ከሆነ በሌላ መልኩ ደግሞ አንድ ነገር እኮ መሞከር የግድ ይላል እንዴ። ትላንት እኮ የኤርትራ መንግስት አዲስ አበባ ድረስ ሄዶ ተቃዋሚው ምኑም የሚያላግጥበት ምስጋናውንና ክብሩን ለኢትዮጵያ ሕዝብ ልቡ እንዲህ እያለ የሚናገረው እኮ ያ የነበረው ችግር የነበረው ጦርነት የነበረው መለያየት ምን ያህል ሕዝቡን እንደነካው መግለጫ ነው። ምኑ ፕሬዝዳንት ኢሳያስ አፈወርቂ ቆፍጣና ወንዳ ወንድ ወታደር ነው እና ያን ያደረገው ለኢትዮጵያ ሕዝብ ክብርና በሁለቱ ሕዝብ መካከል የተፈጠረውን ነገር ምን ያህል የሕዝቡን ስሜት እንደነካ ግምት ውስጥ በማስገባት ነው። አሁን ለሚደረገው ነገር እየሞትን መስዋዕት እየከፈለን ላመጣነው ሰላም የኤርትራ እኮ 20 ዓመት ሙሉ ሙቷል፣ መስዋዕት ከፍለዋል እና ላመጣነው ሰላም ካሁን በኋላ ዶክተር አብይ አህመድ ይምራው ናና እኔን አስወግደ ፕሬዝዳንት ሁን አላለውም። እየተሰዋን ላመጣነው ሰላም ይምራን። ሁለቱን ህዝብ መነጣጠል አንችልም፣ አንፈልግም። ያ ማለት ግን ኢትዮጵያዊው ዜግነቱን ፍቆ ኤርትራዊ ነኝ ይበል አይደለም፣ ወይ ደግሞ ኤርትራዊ ዜግነቱን ፍቆ ኢትዮጵያዊ ነኝ ይበል አይደለም። በኢኮኖሚ በንግድ በማንኛውም ነገር ተስማምተን በጋራ መስራት እንችላለን። ኤርትራና ግብጽ የተፈራረሙት ወታደራዊ ልምምድ፣ ኢትዮጵያና ራሻ የተፈራረሙት የባህር ኃይል ስልጠና ለምንድን ነው ኢትዮጵያና ኤርትራ የማያደርጉት? እና ይሄን የማይቀበል for some reason ኢትዮጵያ ውስጥ የሚመጣ መንግስት ነው። አሁን ደግሞ የለየለት ጦርነት ውስጥ ካልገባን የሚል መንግስት ነውና ይሄ ያነሳው ጥያቄ very important አስፈላጊ ነው። የኢትዮጵያ መንግስታት ቁጭ ብለው ሰከን ብለው ጦርነት ውስጥ ገብተናል ከዚህ በፊት ለምንድን ነው በሰላም አብረን ማንሰራ አብረን እንደ ጎረቤት ሀገር ተከባብረን ህዝቡም እየተጋገዘ ማንኖርበት ምክንያት ብሎ ማሰብ አለባቸው ነው ማለት። አቶ ዑስማን ሳላህ የውጭ ጉዳይ ሚኒስትር ኤርትራ ለመጀመሪያ ጊዜ ሊባል ይችላል ምናልባት እኔ እስከማውቀው ለመጀመሪያ ጊዜ ኤርትራ ውስጥ ያሉ ይመለከታቸዋል የሚባሉ የውጭ ሀገራት አምባሳደሮችንና ቆንስሎችን ሰብስቦ አንድ የሆነ መግለጫ የሰጠበት ነገር ነበር። ያ የሰጠው መግለጫ ደግሞ የኤርትራ መንግስት ወይ ደግሞ የኤርትራ ውጭ ጉዳይ ሚኒስትር ኑና ባካችሁ አዳምጡ ኑና ስሙን ብሎ የጠራው ሳይሆን እኔ ቀደም ከስራውኝም ደውዬ እንዳረጋገጥኩት ወደ ኤርትራ አንዳንድ አምባሳደሮች ያቀረቡት ጥያቄ ነው። አምባሳደሮች ያቀረቡት ጥያቄ ደግሞ አቶ ጌታቸው ረዳና የውጭ ጉዳይ ሚኒስትር ጢሞቴዎስ ለአንዳንድ አምባሳደሮች ኤርትራ ኢትዮጵያን ለመውረር በሙሉ አቅሟ በሙሉ ኃይሏ ተዘጋጅታለችና አንድ ነገር በሉልን የሚል ክስ ነገርና ስሞታ ስለሰሙ የኤርትራ መንግስት የኤርትራ ውጭ ጉዳይ ሚኒስትር እንደዚህ ተብለናል እንደዚህ በሚሽኖቻችን ተነግሮናልና ይሄ ነገር እንዴት ነው ብሎ በጠየቁት መሰረት ነው የዩጁዋሊ የኤርትራ መንግስት ወይ ደግሞ የኤርትራ ውጭ ጉዳይ ሚኒስትር እንደዚህ ሰብስቦ ጋጋታ ፈጥሮ ፕሬስ ኮንፈረንስ አድርጎ አያደርግም ተደርጎ አይታወቅም። እና በእነሱ ጥያቄ ነበር የተደረገ በተነሱት በተለይ ለቀረቡት 3 ጥያቄዎች ወይ 3 እንደ ኢሹ ይሆናሉ ተብሎ ለመጡት ማብራሪያ ሰጥቶበታል የውጭ ጉዳይ ሚኒስትር አቶ ዑስማን ሳላህ። አንደኛው የኤርትራ መንግስት ኢትዮጵያ ውስጥ ካሉም ሆነ በራሱ ተነሳሽነት ኢትዮጵያን የመውረር ወይ የመውጋት ፍላጎት አለው። ሁለተኛው የፕሪቶሪያ ስምምነት ተግባራዊ እንዳይሆን የማደናቀፍ ስራ በግልጽ እየሰሩብን ነው። ሶስተኛው የባህር በር ያስፈልገናል ወይ ደግሞ ወታደራዊ ቤዝ ናቫል ቤዝ የምንከፍትበት የባህር ኃይል ምናቆምበት ወደብ ወይ በር ስለሚያስፈልገን ይህ እንዳይሆን ደግሞ ቅድም እንዳለው ከግብጽም ከሶማሊም ከምንም ጋር አብሮ የኤርትራ መንግስት ይሄን ነገር እያኮላሸብን ነው የሚል ክሶች አሉና ማብራሪያ ያስጡበት ነውና የኤርትራ መንግስት ሁሉንም ሙሉ በሙሉ ያልተቀበለው ነገር ነው። ያለመቀበሉን ምክንያት ሲሰጥ ደግሞ ኤርትራ በማንኛውም ምክንያት በማንኛውም መንገድ ኢትዮጵያ ላይ የመውረር ሆነ የመውጋት ወይ ደግሞ የመዋጋት ፍላጎትም ምኞትም የላትም በፍጹም። ይሄን ደግሞ በማንኛውም አይነት መልኩ ዲፕሎማቶች
እስከ ድንበር አካባቢ ድረስ ሄደው የማየትና የመታዘብ ሙሉ ፍቃድ አላቸው የሚል መልስ ነው የተሰጠው። ሁለተኛው ስለ ኢትዮጵያ እና ኢትዮጵያ ፌደራል መንግስትና የትግራይ ውስጥ የነበሩ ህወሓቶች ወይ ቲዲኤፍ ጋር የተደረገው የፕሪቶሪያ ስምምነት እዚህ ላይ ገፍተንበት እንኳን መሄድና መናገር ባንፈልግ አንደኛ ነገር የተፈረመው ውል የኢትዮጵያ የውስጥ ጉዳይ እስከሆነ ድረስ ሞቀት አይሰማንም፣ ቅዝቃዜም አይሰማንም። ውሉ ተግባራዊ እንዲሆን ግን ኤርትራ አሁንም የበኩላን ሚና ለመጫወት ዝግጁ ነች። ምክንያቱም ፕሪቶሪያ ላይ የተፈረመው ውል ኢትዮጵያ ውስጥ ያለውን ችግር ብቻ ሳይሆን ኢስት አፍሪካ ውስጥ ሊነሳ የሚችለውና ቀጠናውን የጦርነት ቀጠና ከማድረግ ያላቀቀ ውል እስከሆነ ድረስ ደስታችን ነው እንገልጽ እንጂ ተቃውሞ ሆነ ቅሬታ የለንም። በዋነኛነት ግን የኢትዮጵያ የውስጥ ውልና የውስጥ ስምምነት እስከሆነ ድረስ ብዙ ገፍተን አስተያየት መስጠት አንፈልግም። እዚህ የፕሪቶሪያው ስምምነት ምክንያቱም መሰረታዊ ጉዳይ ስለሆነ ነው። የፕሪቶሪያው ስምምነት እንደምንሰማው ከሆነ ከጀርባ ያለ መረጃ ነው። በማስረጃ አረጋግጦ መግለጽ ያስፈልጋል። በእርግጥ ግን እንደምንሰማው ከሆነ በኤርትራ እና በኢትዮጵያ ወይም ደግሞ በአብይ አህመድና በፕሬዚዳንት ኢሳያስ አፈወርቂ መሃል መሻከሩ የተፈጠረው በፊት እንዲሁ የመከዳት ነገር እንዳለ በኤርትራውያን በኩል ይገለጽ ነበረ። የመጀመሪያው ዙን ጦርነት ሳይናገር ነው አብይ አህመድ ከትግራይ ወጣው። በዛም ቅሬታ ነበረ። ብዙ ነገርን አብይ አህመድ በጀርባም በሚያከናውነው ነገር ኤርትራውያን ደስተኞች አይደሉም። ለማንኛውም ፕሪቶሪያ ሲሄድም ምንም የተናገረው ነገር የለም። የፕሪቶሪያው ስምምነት አንዱም አካል የውጭ ኃይሎች ከትግራይ ክልል ውጭ ያሉ በትግራይ ክልል ውስጥ ያሉ የፌዴራል መንግስቱ የመከላከያ ሰራዊት በስተቀር ሌላው ይውጣ የሚል ማረጋገጫ ይሰጣል። ስለዚህ ኤርትራ ደግሞ ጦሯን አላስወጣችም። በዛም የተነሳ ኤርትራ በፕሪቶሪያው ስምምነት ደስተኛ አይደለችም። ኤርትራንም በጦርነት ውስጥ ተጋብዛ ገብታ ከእንደገና ወደ ፊርማውና ወደ ፕሪቶሪያው ሲኬድ ግን ኤርትራንም ያገለለ ውጤቱም ደግሞ በዋናነት ለኤርትራ አጠቃላይ ፍላጎትም የሚጻረር ነው የሚል ነገር ይነሳል። ይሄ በአደባባይ የተባለ ሳይሆን በውስጥ በመናገኛቸው መረጃዎች የተገለጸ ነው። ስለዚህ የፕሪቶሪያው ስምምነት ላይ የኤርትራ መንግስት ደስተኛ አይደለም ማለት በጀርባ የሚባል ብቻ ሳይሆን ትላንት ጌታቸው ረዳ አዲስ አበባ ከውጭ ጉዳይ ሚኒስትር ጋር ሆኖ ለውጭ አምባሳደሮች በሰጠው መግለጫ እኮ አንዳንድ ትግራይ ውስጥ ያሉ ከሃዲ ባለስልጣናት የፕሪቶሪያ ስምምነት ወይ ፕሪቶሪያ ውል ካልተቀበለ የኤርትራ መንግስት ጋር ነው እያበሩ ያለ ብሏል። ኦፊሻል ያለው ነው ማለት ነው። በጀርባ ብቻ የሚባል አይደለም። የኤርትራ መንግስት ግን ዛሬ በሰጠው መግለጫ ላይ ልክ ጦርነቱ በ2022 እንደቆመ ከህዳር ወር አንስቶ የኤርትራ ሰራዊት ወይ ደግሞ የኤርትራ ወታደር በአልጀርስ አግሪመንት ውል መሰረት ባለው የኤርትራ ድንበርና የኤርትራ መሬት ላይ ገብተዋል፣ ወጥተዋል። ይሄን ደግሞ አሁንም በድጋሚ ማለት ነው ልክ ለጦርነት የምንቀሳቀሰው ነገር የለም እንዳለው ማንኛውም አካል ከኢትዮጵያን በኩል ይሁን ከውጭ መንግስታት ይሁን መጥቶ መታዘብና ቦታ ድረስ ወርዶ ድንበሩን ያው የተሰጠ ድንበር አለ፣ ከዛ ድንበር ያለፈ ነገር ካለ ማናስወጣበት ወይ ማንነጋገርበት ምክንያት የለም ብሎ በግልጽ አስቀምጧል። መጀመሪያ ላነሳው ስለ ፕሪቶሪያ ውል ስምምነትና ኩርፊያ ምናልባት አንድ ትልቅ መገንዘብ ነገር ያለብን ነገር አለ መሳይ። የኢትዮጵያ መንግስት እስካሁን ድረስ የሚወስናቸው ውሳኔዎች አንዳንዶቹ ልክ ጌታቸው ረዳ እንዳለው ሞቀ ሲለው የሚወሰን ውሳኔ ማለት ሳታስብበት የሚወሰን ውሳኔ ወይ የሚነገር ንግግር ሆኖ ይሰማናል። ሁለተኛው ነገር ደግሞ ኤርትራና ኢትዮጵያ ወይ ደግሞ ኤርትራና ፌደራል መንግስት ትግራይ ውስጥ በነበረው ጦርነት በገቡበት ዘመን ጊዜ የኢትዮጵያ መንግስት ጦሩን ለኤርትራ መንግስት ሆነ ለኤርትራ ጦር ሳያሳውቅ ሆነ ማለት የጋራ ወታደር አዝምተ አንድ ሚሽን ላይ ካለ መነጋገር አለበት፣ የግድ ነው። ጦርነቱ ይቆም ይብቃን፣ አይ ከዚህ በኋላ ገፍተን መሄድ አንችልም ልንወጣ ነው፣ ብዙ የሚነገር ነገር አለ። ሲቪላን ላይ ሊደርስ ለሚችል ጉዳትም በተመሳሳይ መልኩ በእናንተ ወታደሮች በኩል እንደዚህ የተደረገ ነው፣ ብዙ መነገር የሚገባው ነገር አልሆነም። ያልሆነበት ዋነኛው ምክንያት ደግሞ የኢትዮጵያ መንግስት በራሱ የውስጥ አቋም የሚንቀሳቀስ መንግስት አይደለም። በአንድ ዓመት ውስጥ ከ11 ጊዜ በላይ እነ ማይክ ሀመርና ሌሎች ሲመላለሱ ገብተው ጸበል እየቀመሱ አይደል ይወጡ የነበሩ።
የሚስተላለፍ ትዕዛዝ ነበር ኢትዮጵያ ውስጥ ለሚደረግም ሆነ ከኤርትራ ጋር ላለው ግንኙነት። ይህ ደግሞ ከዚህ በፊት ተናግረናል። አቶ ዲና ሙፍቲ በትክክል ተናግረውታል። ሴፉ ሾው ላይ ቀርበው የአሜሪካ ኩርፊያ ከኛ ጋር ከኤርትራ ጋር መታረቃችን ነው። እንደ ድልና የአጋጣሚ ጉዳይ ሆኖ እዚህ አካባቢ ያለን መንግስታት የራሳችን ፖሊሲ፣ የራሳችን ሀሳብ፣ የራሳችን የፖለቲካ ውሳኔ እንዲኖረን አይፈቀድልንም። ያ ነው ችግሩ። ስለዚህ የፕሪቶሪያ በሚፈራረሙበት ሰዓት የኤርትራ መንግስት ያሳየው ኩርፊያና የሚያሳየው ኩርፊያ የለም። አለ ብለንም መናገር ከቻልንና አለ ብለንም መናገር ካለብን 20 ዓመት ሙሉ በወያኔ ባለስልጣናት የኤርትራ መንግስት ላይ በተለይ ትላልቅ መሪዎች ላይ ፕሬዝዳንት ኢሳያስ አፈወርቂ፣ አቶ ዑስማን ሳልሕ፣ የማነ ገብረአብ፣ አቶ ሓጎስ ገብረ ሕይወት፣ ፊሊጶስ ወልደ ዮሐንስ ላይ በተገኙበት ሰዓት የመገደል ከተቻለ ኢንተርናሽናል ክሪሚናልስ ኮርት አምጥተ ማስፈረድ ካልተቻለ በጦርነት ካልተቻለ ሬጂም ቼንጅ እና እንደዚህ አይነት ውሳኔ ይወስኑ የነበሩ ሰዎችና ይወሰን የነበረበት ሀገርና ክልል የኤርትራ መንግስት ደግሞ በእነዚህ ሰዎች ላይ አስፈላጊውን እርምጃ ሳንወስድ ነገሩ በመቆሙ ተናድጃለሁ ቢል ለምንድን ነው የነሱ ተቀባይ የሚሆነው? የነዚህ ደግሞ ተቀባይ የማይሆነው? ግን ኩርፊያው ከዶክተር አብይ አህመድ እና ከኢትዮጵያ መንግስት የኤርትራ መንግስት ኩርፊያው በፍጹም ይሄ አይደለም። የኤርትራ መንግስት አቶ ደብረጽዮንን እንደዚህ እጁን ይዞ ሰላም ነው የምንፈልግ፣ አውራምባ ታይምስ ቲቪ ላይ ኢንተርቪው አለ፣ ቪዲዮም አለ፣ ይልክልሃለሁ። አንተና ኢሳያስ አፈወርቂ ምንድነው የምትባባሉት አለው ዳዊት ከበደ። አይ ፕሬዝዳንት ኢሳያስ አፈወርቂ እጄን ይዞ ሰላም ነው የምንፈልግ፣ ይብቃው የህዝብ አብረን በሰላም እንስራ፣ ለሰላም እንስራ ነበር ያለኝ። ጦርነት ልታነሱ እየፈለጋችሁ ነው አለኝ። ኖ አልኩት። ኖ መረጃው አለን፣ ስለዚህ ፕሊዝ ጦርነት አያስፈልገንም፣ አይሆንም አልኩት ነው ያለ። እና ይህን ያለን መንግስት ፕሪቶሪያ ሄደን ስለተፈራረምን አኮረፈ የሚል ጌታቸው ረዳም የጻድቃንም የሌላ ማስተያየት በእኛ በኩል ውድቅ ነው፣ ተቀባይነት የለውም። አሁንም ቢሆን ደብረጽዮን ይሁን ጌታቸው ረዳ ይሁን ዶክተር አብይ አህመድ ይሁን ከኤርትራ ህዝብና መንግስት ጋር ሰላም ነው የምንፈልግ ካለ የኤርትራ መንግስትና ህዝብ እጁን ዘርግቶ እንደሚቀበል 100% እርግጠኛ ነኝ። እና የኢትዮጵያና የኤርትራ መንግስት መኳረፍ የመጣው ከዛ በፊት በአንዳንድ ውሳኔዎች ላይና አንዳንዴም በሚነገሩ ነገሮች ቅሬታ ነበር። በእርግጥ ለምሳሌ አቶ ዲና ሙፍቲ የተናገሩት የኤርትራ ህዝብ ናጽነቱን አይፈልግም ምን ማለት ነው? 70 ሺህ ህዝብ መስዋዕት የከፈለን ህዝብ ናጽነት አይፈልግም ማለት ምን አይነት አነጋገር ነው? ከዛም በፊት አቶ ሽመልስ የኦሮሞ ክልል መስተዳደር ጽህፈት ቤት ውስጥ ኢትዮጵያና የኤርትራን ካርታ አንድ ላይ ተለጥፎ ፖስት ተደርጎ ነበር። ያም በኢትዮጵያ ባለው የኤምባሲ ወኪል የኤርትራ ውጭ ጉዳይ ሚኒስትር ውጭም ውስጥም በሚኖሩ የኤርትራ ህዝብ ቁጣ እንዲነሳ ተደረገ እና ከዚህም አልፋ አንዳንድ ነገሮችን ስታገናኝ አብሮኝ እየሄደ ነው የኔ አሊያንስ ነው የምትለው ኃይል ሌላ ዓላማ ሌላ ፕሮግራም ውስጥ እንዳለ ታይና ያው ቆንጠጥ ሰብሰብ ብትላለ ባታኮርፍም። የመጨረሻና ትልቁ ኩርፊያ የመጣ ግን ልክ ትግራይ ላይ እንደዘመተ የኤርትራ መንግስት ከኛ ጋር ለምንድነው ፋኖ ማጥፋት ላይ እኛ ጋር ማይዘምተው? ዋናው ጥያቄ ይሄ ነው። ይሄን ጥያቄ ደግሞ በኤርትራ መንግስት ኦፊሻሊ ጠይቆ ነበር። አብይ አህመድ ፋኖን እናጥፋ ብሎ የኤርትራ መንግስት ጠይቆ ነበር። በዛ ምክንያት ነው ኩርፊያ የመጣው ማለት ነው። አሁን ኦፊሻሊ ይሄ ነው ባሰማም ኦፍ ኮርስ እዛም እየተከደ የሚነገርና የሚደረግ ነገሮች ነበሩ። በአጭር ጊዜ ውስጥ ኢትዮጵያ ውስጥ ያሉ ታጣቂዎችን እናጠፋለን፣ ትጥቅ እናስፈታለን እና የፋኖና የትግራይ ብዙ መናገር ባልፈልግም ጊዜን ለመቆጠብ በጣም የተለያየ አርስትና የተለያየ ነገር ነው። ጌታቸው ረዳ ፕሪቶሪያ ውል ስለተኮላሸ ነው የኤርትራ መንግስት አኮረፈ ይላል። ግን ያሉን ሚሳኤሎችና ያሉን መሳሪያዎች አስመራ ላይ ነው ምናፈስ ሲል ግን የኤርትራ ህዝብና መንግስት ይናደዳል ወይ ይቆጣል ብሎ አላሰበም። ፋኖ ላይ ጦር የሚያዘምትበት ምክንያት የኤርትራ መንግስት ምን ስለሆነ ነው? ምን ስላገናኘው? ምን ስለተደረገ? የትኛው ቀን ነው ፋኖ ከ4 ኪሎ በኋላ ወደ አዳሃሎ ብሎ የዘፈነና የፈከረ የሸለለ? ስለዚህ እዚህ ላይ ብዙ መናገር አልፈልግም፣ ብዙ ስለሆነ በቪዲዮም በምንም የተያዘ። ስለዚህ ኩርፊያው የዶክተር አብይ አህመድ ወይ ደግሞ የብልጽግና መንግስት
እነዚህን ሰዎች ፋኖ የሚባለውን ማጥፋት አለብኝ። ለዚህ ደግሞ ምናልባት በግልጽ ባልናገርበትም ያው ሚዲያ ላይ እንናገርበታለን። የዶክተር አብይ አህመድ ወይ ደግሞ የብልጽግና ፓርቲ ፍላጎት አንድ ፍላጎት አለ። ትግሬዎችንና የኤርትራ መንግስት ማዋጋት፣ ትግሬንና አማራ ፋኖን ማዋጋት፣ ከዛ በኋላ ደግሞ ስልጣኑን ወይ አምባገነንነቱ ወይ መስፍናዊ መንግስቱን መትከል። ይሄን ደግሞ የኤርትራ መንግስት ከማንኛውም የሚሰበሰቡ መረጃዎችን እንደዚህ ሰብስቦ አንድ ላይ ልክ እንደ ፓዝል አገጣጥሞ ለካ እንደዚህ የተደረገው ለካ እንደዚህ ነው፣ እንደዚህ የሆነው ለዚህ ነው፣ እንደዚህ የተባለው ለዚህ ነው፣ አንድ ጊዜም እንደዚህ እነዚህ ሁሉ ነገሮች አሰባስቦ ሲያይ በማንኛውም መልክ የኤርትራ መንግስት ትግራይ ላይ ካሁን በኋላ ለሚደረግ ጦርነት እጁን አያስገባም። አለዛን ኤርትራ መንግስትና ህዝብ ላይ ሚሳኤል እስካልተተኮሰ እንደበፊቱ ከፋኖ ጋር በሚደረገው ጦርነትም ከሆነ የአስታራቂነት ሚናውን መጫወት ነው የሚፈልገው። ካልሆነ ግን በማንኛውም አይነት መልክ መሳሪያ አስታጥቆ ወታደር ልኮ የሚዋጋበት የሚያሳትፍበት ምክንያት የለም። የኩርፊያው ዋና ምክንያት ጌታቸው ረዳም አንዳንድ የብልጽግና ሰዎች እንደሚሉት ሳይሆን ኩርፊያው ፋኖን ለማጥፋት በምናደርገው ዘመቻ የኤርትራ መንግስትና ሰራዊት ለምንድን ነው የማይተባበረን? 4 ነጥብ። ከዚህ ውጭ ብዙ ነገር ሊባል ይችላል፣ ተቀባይነት የለውም በማንኛውም አይነት መልኩ። ኢሳያስ አፈወርቂ ተkhoሊፍና ብሏል እንዴ? 20 ዓመት ሙሉ ኢሳያስን ከቤት እንደማይወጣ አድርገን ዘግተነው አብይ አህመድ መጥቶ ነው ማዕቀቡ ምኑም እንዲነሳ አድርጎ እንዲወጣ ያደረገው ብሎ እነሱም እስካሁን ድረስ ቁጭት አለባቸው ወይስ የኤርትራ መንግስት እያንዳንዱን የግድ መናገር አለበት? ቁጭት አለባቸው እስካሁን። አክሊሉ እንግዲህ ይሄ በሁለቱ ሀገራት መሀል በመንግስታትና በህዝቦች የሚባሉ ነገሮች ሉዓላዊነትን አንዱ ያንዱን ከመንካት አንጻር የሚደረጉ ነገሮች በእርግጥ ልክ ነው፣ ግንኙነትን ያሻክራል። አሁን ቀደም ሲል አንተ የጠቀስከው እነ ሽመልስ አብዲሳ ቢሮ ያ ካርታ መቀመጡ አንዳንድ ነገሮች መደረጋቸው በአንጻሩ በኤርትራውያንም በኩል ባለፈው በጃፓን የኤርትራ አምባሳደር እንደዚሁ የኢትዮጵያን አጠቃላይ ሁኔታ ከማሳነስና ከማኮሰስ ታሪኳን ለኢትዮጵያውያን ኢትዮጵያን ለምንወድ ጥሩ ያልሆነ ነገር የሚሰጡ ነገሮች አንዳንድ የኤርትራ ባለስልጣናትም ያደርጋሉ። እንዲህ አይነት የኢትዮጵያን ክብር ዝቅ የሚያደርግ በእርግጥ በሶሻል ሚዲያ ላይ አሁን ከፍተኛ የሆነ እንትን ነው ማየው በብልጽግና ደጋፊዎችና በኤርትራውያን መሃል የሚደረገው ልውውጥ ጤናማ አይደለም። አንዱ ያንዱን ክብር የሚነካ አንዱን የሚያሳንስ የሚያቆስስ ይሄ ነገር ጥሩ አይደለም። ኢትዮጵያውያንም ኤርትራውያንም ተከባብረው አንዱ ያንዱን መብትና ክብር ጠብቆ ነው እንግዲህ ጤናማ የሆነ ሰላማዊ ነገር መፈጠር የሚችለው እንጂ አንዱ ያንዱን እየነካማ ጥሩ አይሆንም የሚለው ነገር አስታራቂ ነው። ለማንኛውም በዚህ አንጻር ምን መደረግ አለበት? አንዳንድ የብልጽግና ደጋፊዎች በሚያደርጉት ትንኮሳ ኤርትራውያንም ኢትዮጵያን በጣም ክብሯን የሚነካ ነገሮችን ሲያደርጉ እናያለን። በእርግጥ በባለስልጣናት ደረጃ አይደለም። አንድ የጃፓን አምባሳደር ካደረጉት ሌሎች ስለማድረጋቸው መረጃው የለኝም። በተረፈ ግን ሰፊ የሆነ ኢትዮጵያን የማጥላላት ዘመቻም ይካሄዳል። ማህበራዊ ሚዲያ ላይ ነው። እንዲህ አይነቱን ነገር ማስቀረት መቻል አለብን። ብልጽግና ሆን ብሎ ነው እንደዚህ አይነቱን ነገር የሚፈጥረው። በተረፈ አብዛኛው ኢትዮጵያዊ ከብልጽግና መንደር ውጪ የሆነው ኢትዮጵያዊ ግን በኤርትራ ሉዓላዊነት ላይ ብዙም ጥያቄ የሚያነሳ አይደለም። አሁን ተከባብሮ አንድ ላይ በጋራ መበልጸግን የሚፈልግ ህዝብ እንጂ አሁን ብዙ ጥያቄዎች ያሉበት ህዝብ ነው ኢትዮጵያ ህዝብ። ከወደብ በፊት እኮ ብዙ ጥያቄዎች ይመለሱ። ኢትዮጵያውያን እኮ በሀገራቸው የሀገር ባለቤት ሆነው መኖር አልቻሉም እንኳን ሌላ ነገር ሊያስቡ። ስለዚህ ይሄ ትክክለኛው የኢትዮጵያ ህዝብ ፍላጎትና ስሜት መሆኑ መታወቅ አለበት። ከዛ ባለፈ የሚተናኮሱ የብልጽግና ሰዎች የሚያደርጉትን ኤርትራውያን እየተከተሉ እንደዚህ አይነት የኢትዮጵያን ክብር የሚያሳንስ ኢትዮጵያን የሚያጥላላ ነገር ባደረጉ ቁጥር ግንኙነቱ የበለጠ እየሻከረ ይመጣል። ነገ ከነጎዲያ ለሚፈጠረው ቀጠናዊ አንድነት ወይም ደግሞ ኢኮኖሚያዊ ትብብር እንዲህ አይነቱ ነገር መልካም ስሜትን አይፈጥርምና እዚህ ላይ እናንተ ምን ማድረግ አለባችሁ? ትክክለኛው ነገር ነው መደረግ ያለበት። በሌሎች ወጥመድ ውስጥ መግባት የለብንም የሚለው ነገር ላይ በጋራ መሰራት ያለበት ይመስለኛል። ትክክል ነው ማለት እንዲያውም ይቅርታ አድርግልኝና የኤርትራ ህዝብና በተለይ የኤርትራ መንግስት በኤርትራ መንግስት በኩል የኢትዮጵያን ህዝብና የኢትዮጵያን ክብር የሚነካ የሚያጥላላ ነገር ብዙ ሲወጣ አላይም። በተለይ በኤርትራ ሚዲያ ማለት በሻባይትም ብሎ በቲቪኤርም ብሎ በሐዳስ ኤርትራም ብሎ በተለይ ባሉት ሚዲያዎች
እንደ መንግስት ያ የሚወጣ የለም። በተራ ግለሰቦች የሚወጡ ነገሮችን ከመናገር በፊት ግን በብልጽግና በኩል ያም ነው የኤርትራ መንግስት ትንሽ ሰብሰብ እንዲል ያደረገው። አንዳንድ ሌሎች ጋዜጠኞች በኢቲቪ ጋዜጣ ላይ በሚሰሩ ሰዎች ይነገር የነበረ የኤርትራን ህዝብና የኤርትራን ሰራዊት ክብር የሚነካ የሚያንቋሽሽ የሚያጥላላ ስለ ኤርትራ ወጣቶች መሰደድ አሁን የምናየው ቪዲዮ በሳዑዲያ በየመን በኢትዮጵያ ላይ የሚወርደው ነገር በጣም የሚያሳዝን ነገር ነው። እንደዚህ አጋጣማቸው ብለም ፖስት ልታደርገው ሰውነትን የሚዘገንንና ስሜትን የሚነካ ነገር ነው። አናደርገውም። በኢትዮጵያ በኩል ይህ ነገር ሲደረግ እንደ በመንግስት ሚዲያ ላይና በመንግስት ቴሌቪዥን በመንግስት ትላልቅ መስሪያ ቤት ሆኖ ለሚደረጉ ነገሮች ተው ይሄ ነገር ስህተት ነው የአንዲትን ሀገር ትነስም ትለቅም ለምን የጅቡቲን ክብር አይነኩም? ጅቡቲ እኮ 500 ሺህ ህዝብ ያላት ሀገር ነች። ጅቡቲ እኮ የኤርትራን ያህል ወታደራዊ ኃይል የሌላት ሀገር ነች። ጅቡቲ እኮ እንደ ኤርትራ 30 ዓመት ሙሉ ተዋግታ ነጻነቷን ያገኘች ሀገር አይደለችም። ለምንድነው የጅቡቲን ክብር የማይነኩ የሚል ቁጣ አንዳንድ ጊዜ አለና የኢትዮጵያ መንግስት ይህን አታድርጉ ባለማለቱ ትልቅ ቅሬታ አለ በህዝብም በመንግስትም። አሁን ላልከው ግን እየተካሰስን መኖር አይደለም ያለብንና በእኛ በኩል የኢትዮጵያን ህዝብ እንደ ህዝብ አማራውንም ኦሮሞውንም ጉራጌውንም ቤኒሻንጉልንም አፋሩንም ጋምቤላውንም የሚያጥላላና ክብሩን የሚነካ ነገር መደረግ እንደሌለበት መደረግም የሌለበት ነውራምና ነውርም የሆነ ስራ ነው። ምክንያቱም ህዝብና መንግስት ህዝብና አገር ካለው ስርዓትና ሲስተም ለይተንና ነጥለን ማየት አለብን የግድ ነው። ኢትዮጵያ ውስጥ ያለ ህዝብ ምን አይነት ምቾት ስላለው ነው ከአብይና የአብይ ተከታዮች የሚያነሱት የማጥላላትና የኤርትራን ህዝብ ክብር የሚነካ የኤርትራን ህዝብ የከፈለውን ዋጋ የሚያሳንስ ነገር ሲናገሩ እዛ ያለው የተጨቆነና የተበደለን ህዝብ በዘሩ በቋንቋው በሃይማኖቱ በክልሉ በብሔሩ የሚገፋን ህዝብ ተመልሰ መስደብና ክብሩንና ስሜቱን ሊነካ የሚችል ነገር ማድረግ ተገቢም አይደለም፣ ስህተትም ነው። 100% እርግጠኛ ነኝ በኤርትራ መንግስት በኩል ተቀባይነት የለውም። ይሄን ነገር እያደረግ ኤርትራ መንግስት ደጋፊና ወዳጅ ነኝ ብለ መጨፈር አትችልም። አንድ ቀን የምትጠየቅበት ይሆናል። በግልጽ ነው የምነግርህ። በፍጹም በማንኛውም ሰዓት ህዝብንና ባህሉን ሃይማኖቱን የህዝቡን ክብር መንካት ነውርና ክልክል ነው። ይህን የሚያደርጉ የሶሻል ሚዲያ አክቲቪስት ወይ የሶሻል ሚዲያ ተጠቃሚዎች ደግሞ የሉም ማለት ትንሽ ይከብዳል። አሉ፣ በብዛት አሉ። ማይታወቀው የኤርትራ ባንዲራ ለብሶ የኢትዮጵያን ህዝብና የኢትዮጵያን ክብር የሚነካውን እንኳን ደፍሬ ኢትዮጵያዊ ነው ኤርትራዊ ነው ከኢትዮጵያ ከአማራ ነው ከትግሬ ነው ባልልም አትሊስት እንደኛ አይነት ፊታቸውን ገልጠው የሚናገሩ የሚጽፉ አክቲቪስቶችን በዚህ አጋጣሚ በአንተ ፊት የምለው ነገር የኢትዮጵያን ህዝብና ክብር የሚነካ ማንኛውም አይነት ነገር መደረግ የለበትም፣ ማድረግም የለብንም። ምክንያቱም የኤርትራ መንግስት የማያደርጋቸውን ነገሮች የማይላቸውን ነገሮች ማድረግ ስተት ነው። መቀበልም የለብንም፣ ማድረግም የለብንም። ምክንያቱም ይህ አሁን ያለው ኮረኮንች መንገድ የሚመስል ነገር አልፎ ነገ ደግሞ እለጥ ያለ አስፋልት መጥቶ ይህ ህዝብ አንድ ላይ የሚበላበት የሚጠጣበት የሚገባበትና የሚወጣበት አዝማሚያ ሊፈጠር ይችላል። ስንት ሺህ ኪሎ ሜትር ተሻግረን መተን እዚህ ከነጩም ከጥቁሩም ጋር ማይ ሲስተር ብለን እየኖርን እዛ ድንበር ላይ እየተጋቡ እሳት ጠዋት ተነስተው እሳት ሊጫር የሚሉ ህዝቦች ላይ እንደዚህ አይነት ስድብ እንደዚህ አይነት ውርደት ያለው ቃላት መለዋወጥ አያስፈልግም፣ አስፈላጊም አይደለም በእኔ በኩል። አግሊሉ እዚህ ላይ ቀደም ሲል ስታነሳው የመንግስትንና ስርዓትን እንለይ የሚለውን ነገር ስታነሳው በእርግጥ አንዳንዶች በቀጥታ የኤርትራን ህዝብ በቀጥታ ኤርትራን ሉዓላዊነት ከመካት አንጻር አንድ ላይ ጨፍልቆ የሚያደርጉትን ነገር እሱ ትክክል አይደለም። በዛ አንጻር ብዙም ልዩነት የለኝም። ነገር ግን የፕሬዝዳንት ኢሳያስ አፈወርቂን ወይም ደግሞ የኤርትራን መንግስት የሚመራውን አካል አንዳንዶች ሲተቹ የኤርትራን ህዝብ እንደተነካ የኤርትራ ባህል እንደተነካ የኤርትራ ሉዓላዊነት እንደተነካ አድርገውም በተለይ በእናንተ አካባቢ የማየቱም ነገር አለ። እንደሱ አይነቱስ ነገር መለየት የሚቻልበት ሁኔታ በእናንተ ዘንድ አለ ወይ? ፕሬዝዳንት ኢሳያስንና ያንን ስርዓት ሲነካ ኤርትራ እንደተነካች አጠቃላይ
ሀገሪቱ ላይ ከፍተኛ የሆነ የክብር መንካት ተደርጓል ብለው የሚቆጡ ኤርትራውያኖችን እናያለን። ይህንንስ እንዴት ታሳየዋለህ? ትክክል ነው ማለት አለ የለም ማለት አልፈልግም። ያ የሚመነጨው ደግሞ አብዛኛው ህዝብ ለፕሬዝዳንት ኢሳያስ አፈወርቂ ካለው ክብርና ፍቅር አንጻር ነው። ምክንያቱ ፕሬዝዳንት ኢሳያስ አፈወርቂ ስለሱ ጠለቅ ብዬ ብዙ ነገር መናገር ባልችልም ዶክተር አብይ በፓርላማ እንደገለጸው በጣም ዝቅ ብሎ የሚኖር ሰላም ፈላጊ ህዝብ ወዳድ ነው። ያ ነገር ሲነሳ የፕሬዝዳንቱ ክብር ሲነካ ኦፍኮርስ ብዙ ሰው ይቆጣል። እንደኔ እንደ ግሌ ከጠየቀኝ ግን መንግስት መተቸት አለበት እላለሁ። ስትተቸው ደግሞ በውሸትና ዝም ብሎ ጥላቻ ሳይሆን ጭብጥና ኤቪደንስ ባለው ነገር መተቸትና የግለሰቦችን ክብር መንካት። ይሄ ቆረቆንዳ ሽማግሌ ብሎ መሳደብ ለምሳሌ በጣም ትላልቅ ከምትላቸው አክቲቪስቶች መንግስት ሚዲያ ላይ ከሚሰሩ ሰዎች እንደነጋ ያንተም ታረጃለህ እኮ ፕሬዝዳንት ኢሳያስ አፈወርቂ በ1990 እና ከዛ በፊት የነበረው ቁመና ስብዕና መልክ ቁመት ሴፍ የሌለው ሚካኤል ይመስል የነበረ ደልዳላ ሰውዬ ነው። በዚህ እድሜ እሱ በነበረው እድሜ ያለ ቁመናና ስብዕና የፕሬዝዳንት ኢሳያስ አፈወርቂን ሩብ አያክልም። እና እድሜ የሚያመጣቸውን ለውጦች ተጠቅመ ይሄ ሽማግሌ ይሄ ቆረቆንዳ ይሄ ያረጀ የሚባል ነገር ሲሰማ ኦፍኮርስ አንዳንድ አክቲቪስቶች ማለት ይችላለው፣ በከፊል ህዝቡም ማለት ይችላለው ይቆጣል፣ ይናደዳል። መሆን የለበትም እላለሁ። በመንግስት ላይ ለሚመጣ ትችትና ወቀሳ ግን እንሰማለን፣ መስማት አለብን። መንግስት ሁሉ ጊዜ ይተቻል፣ ይወቀሳል። ምንም ነገር ቢሰራ ላይመሰገን ይችላል ያለ ነገር ነው እና የኤርትራ መንግስት ተነካና የኤርትራ ህዝብ የኤርትራ እንደ ሀገር ተነካች ብለው የሚያስቡ ሰዎች አሉ። ይናደዳሉ፣ ይሳደባሉ፣ ይጽፋሉ። ብዙ አስፈላጊ አይደለም ነው የምለው። አስፈላጊ አይደለም የምለው ለምንድን ነው? ሌላ ብዙ ንቃትን አዌርነስን ሊያሳድግ የሚችል ነገር ለሰላምም ይሆነ ሌላ ነገር ልታስተምርበትና ልትማርበት ከምትችል ነገር አዙሪት ውስጥ ይከታል። የስድብና የቃላት የመመላለስ አዙሪት ውስጥ ይከታልና ያታሰብበታል። ኢትዮጵያና የኢትዮጵያ ህዝብ የኢትዮጵያ መንግስት በእኛ እይታ ለየብቻው ነው። 5 ዓመት ያደረገ የዶክተር አብይ አህመድ መንግስት ወይ አገዛዝ ለዛውም ከውድቀትና ከመታሰር ድኖ በቄሮም በፋኖም በነበረው የዛን ጊዜ ግርግር ድኖ እንደ አዲስ መዋቅር ውስጥ ገብቶ ፕሬዝዳንት የሆነን ወይ ፕራይም ሚኒስተር የሆነን መንግስትና ቢያንስ ደና ብዙም ባልናገር ለ50 ለ60 ዓመት ኤርትራውያን ኢትዮጵያ በሚኖሩበት ሰዓት ተከባብሮ ተፋቅረው ይኖሩ የነበሩ ህዝቦችን ከኢትዮጵያ መንግስት አሁን ካለው ጋር አንድ ላይ አደምረን ምን ወቅትበት ምክንያት የለም። ምን ስላገኘ ያ ህዝብ እና አይደረግም ማለት አልችልም። ይደረጋል፣ እየተደረገም ነው። ያ ደግሞ ከንዴትና ከቁጭት የመጣ ነው። ጻድቃን ካርታ ይቀየራል፣ ባህሩንም መሬቱንም እንወስዳለን ካለ እንደዚህስ ቢሆን እያለ የሚሳደብ አለ፣ የሚናገር አለ፣ ፖስተር ካርታ የሚሰራም አለ። ያ ግን በመንግስት ደረጃና በመንግስት መዋቅር ስላልሆነ ብዙ የኢትዮጵያ ህዝብም ሆነ ኢትዮጵያን ወዳድ የሆነ ኢትዮጵያዊ ይህንን ግምት ውስጥ እንዲያስገባ ደግሞ በዚህ አጋጣሚ መናገር ፈልጋለሁ። መሳይ አክሊሉ በጣም አመሰግናለሁ። እንግዲህ ጨርሰናል። መልእክት ካለ እንግዲህ ጦርነቱ አይከሰትም ብለን ነው ብዙዎቻችን የምንመኘው ብቻ ሳይሆን ምን ጸልየውም ጭምር ነው። እዛ አካባቢ ጦርነት አያስፈልግም። እንደው በአጠቃላይ በመጨረሻ የምትለው ነገር ካለ? መጨረሻ ላይ እኔ ብዙ ማለት ባልችልና ባልፈልግ መጨረሻ ላይ የሚለው በተለይ ለብልጽግና ፓርቲ ወይ ደግሞ ለኢትዮጵያ መንግስት መሪዎች ባለፈው 30 40 50 ዓመት የነበረው ጦርነት ክሳራ፣ ውድመት፣ ብድር፣ ዕዳ፣ ድህነት፣ የህዝብ መበጎሳቀል፣ የህዝብ መሰደድ እንጂ ያመጣው ትልቅ ነገር የለም። ጦርነት ኢትዮጵያ ውስጥም ይሁን በኢትዮጵያና በኤርትራ ውስጥም ይሁን በማንኛውም አካባቢ አስፈላጊ አይደለም ነው የምለው። እዚህ ውጭ ያሉ ሶሻል ሚዲያ አክቲቪስቶች ላልካቸው ኦፍኮርስ እኔ ስለተናገርኩ አንተ ስለተናገርክ ይለወጣል ባልልም ህዝብንና የህዝብን ክብር ሀገርንና የሀገርን ክብር ከሚነካ ነገር በኤርትራ በኩል
አንዳንድ አክቲቪስቶቻችን ከሚጽፏቸው ኢትዮጵያን በዚህ መልክ ተበታትና ማየት ነው የምንፈልገው የሚባሉ ነገሮች ኢትዮጵያ ውስጥ ያለው ጦርነት ከዛም በበለጠ አድጎ ማየት ነው የምንፈልገው የሚባል ነገሮች እንዲቆሙ በዚህ አጋጣሚ መናገር እፈልጋለሁ። ምክንያቱም ኤርትራ ህዝብ ላይ የደረሰው ችግር፣ ስቃይ፣ ሰቆቃ የኢትዮጵያ ህዝብም ሌላ ህዝብ ላይ እንዲደርስ አንፈልግም። በተመሳሳይ መልኩ ደግሞ በኢትዮጵያውያን ኃላፊነት በማይሰማቸው አክቲቪስቶች ኤርትራ ጥልያን የፈጠራት ነች፣ ኤርትራ ጥልያን የፈጠራት ከሆነች የተገዛችና ኢትዮጵያ አካል አልነበረች ስለሆነች ደወሪ ማለት መታመም የለባቸውና ህዝብንና የሀገርን ክብር ደግሜ አለመንካትና ጦርነት ውስጥ ሊያስገባ የሚችል ውጭ የሚኖረው ላስታይም ብያለሁ። ኢትዮጵያውያን ከኔ ጋር ይሰራሉ። ሻይ ቤት፣ ቢሊያርዶ ቤት ከኢትዮጵያውያን ጋር እንጫወታለን። ዊ ዶንት ሃቭ ኤኒ ፕሮብለም። ሶ በዚሁ እንዲቀጥልና በህዝቡ መሃል እንደዚህ አይነት ሰላም እንዲፈጠር ነው የምፈልግና ሰላሙን ይቀጥልልን። ሰላም ለኢትዮጵያ፣ ሰላም ለኤርትራ፣ ሰላም ለመላው ኢስት አፍሪካ ይስጥልን። የኢትዮጵያ መንግስት ደግሞ ወደ ኋላ ዞር ብሎ ያለፉትን አይቶ ወደ ሰላም የሚያመጣ ልቦና እንዲሰጣቸው ደግሞ በዚህ አጋጣሚ መልእክት አስተላልፋለሁ። አመሰግናለሁ። መሳይ አክሊሉ እንግዲህ የማህበራዊ ሚዲያ አንቂ፣ በሚኒሶታ ሚኒያፖሊስ ነዋሪ፣ እንደዚሁም በኤርትራን ጉዳዮች በምስራቅ አፍሪካ ባሉ ጉዳዮች ላይ በተለያዩ መድረኮች በመቅረብ ሀሳብን መረጃም በማቅረብ ትሰራ ነህ። በዚህ አጋጣሚ ጥሬን አክብረ በመገኘት ይህንን ውይይት በማድረግ በተመልካቾች ስም ከልብ ነው አመሰግነው። አክሊሉ ሳለ እግዚአብሔር ይስጥልኝ። መልካም ጊዜ። እኔም አመሰግናለሁ ስለጋበዝከኝ። መልካም ምሽት።